በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የፈጣሪያችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በአንድነትና በሦስትነት የሚመሰገን አብ ወልድ መንፈስ ቅዱስ እግዚአብሔር አምላካችን ልቦናችን ይክፈትልን። ዛሬ በልዩ ገጠመኝ 47 ላይ ተገናኝተናል። ብዙዎቻችሁ ርዕሱን እንዳያችሁት ምን ያህል የቤታችን ችግር እንደሆነ የምንረዳበትና እስቲ ይሄ ችግር ምን ያህል ስር የሰደደ ነው፣ እኔ ጋር አለ ወይስ የለም ብላችሁ ራሳችሁ እንድትገመግሙ ያቀረብኩት እና ብዙ ነገሮችን እንድንወያይበት ያመጣሁት ገጠመኝ ነው። በተቻለን መጠን እንግዲህ የምንወያይባቸውን ርዕሶች እና የምንነጋገርባቸውን ሀሳቦች እናንተም በኮሜንት በኩል እኔም ይሄ ችግር ነበረብኝ፣ ይሄን ችግር ያስወገድኩት በዚህ ነው ብላችሁ መፍትሄም ካለ መፍትሄውንም እንድትነግሩን፣ እኔም ደግሞ የማውቀውን ነገር እየነገርኳችሁ ይሄን የዝብርቅ መንፈስ እንዴት ማስተካከል እንደምንችል ወይም እንዴት ማስወገድ እንደምንችል እንማማራለን ማለት ነው። በመጀመሪያ በዚህ ወር ውስጥ ያለው ኢትዮጵያ ውስጥ ያለው ችግርና እኛ ያለንበት ሁኔታ ባለመመጣጠኑ በጣም አሳዛኝ ሆኗል። አንዳንድ ጊዜ ምን ያህል ኢትዮጵያኖች በረሃብ እየተጎዱ እንደሆነ፣ ምን ያህል ኢትዮጵያኖች በጦርነት እየተጎዱ እንደሆነ፣ ምን ያህል ኢትዮጵያኖች በጭንቀት እየተጎዱ እንደሆነ፣ እየሞቱ እንደሆነ እያወቅን ደንዘን ቁጭ ያለን ሰዎች አለን። እግዚአብሔር ይማረን። ሳናውቅም ደግሞ መስማት አንፈልግም ብለን ጆሮአችንን ደፍነን ያንን ጉዳይ ላለመስማት መዝናኛ ነክ ነገሮችን ወይም ደግሞ መጽሐፍቶችን ብቻ እያነበብን ዝም ብለን ተደብቀን የተቀመጥናለን። እንዲሁም በመሳተፍና የተለያዩ ችግሮችን ለመሸፈን ከተጎዱትም ሆነ ከሞቱት ወይም ደግሞ ችግር ከደረሰባቸው ህብረተሰቦች ጋር እየተቀራረባችሁ ቤተሰቦቻቸውንም ሆነ እነሱን ራሳቸውን የተጎዱትን ሰዎች እያጽናናችሁ ያላችሁ ሰዎች አላችሁ። እግዚአብሔር ዋጋችሁን ይክፈላችሁ። ሁላችንም በተቻለን መጠን ኢትዮጵያ ለደረሰባት ጭንቀትና ችግር በኢትዮጵያ ብቻ ሳይሆን በኤርትራ ብቻ ሳይሆን በውጭ ሀገርም ያላችሁ ኢትዮጵያውያኖች በሙሉ ይህ በኢትዮጵያ የመጣው መከራ ከትንቢት ያልተናነሰ እንዲሁም ከአባቶቻችን ቃል ያልተናነሰ ሙሉ በሙሉ እየተፈጸመ ያለው የእግዚአብሔር ቃል ነው። የነቢያት ቃል እየተፈጸመ ነው ያለው። እግዚአብሔር የተናገረው ነገር እየሆነ ነው ያለው። በተግባር እያየኑ ነው። በዘር ሊያፋጁን ሊያባሉን የፈለጉት በሙሉ እንዳለ በዘር እያፋጁን እንደሆነ እያየን ነው። ግን የተጻፈውንም አናምንም አልን፣ የሚነገረውንም አናምንም አልን፣ ጆሮአችንም እየሰማ አናምንም አልን። እየበላን እየጠጣን ያለ ነው። እንገባለን እንወጣለን። ዝም ብለን ደግፉ የተባልነው እንደግፋለን፣ አዋርዱ የተባልነው እናዋርዳለን። ይሄ ነው በቃ እየሆነ ያለው። በምን መልኩ እንደዚህ እንደተደናዘዘን ይገርመኛል። ከመቼውም ጊዜ በላይ ይሄንን ዘመን አባቶቻችን ቢያገኙት ከ100 እና ከ200 ዓመት በፊት የነበሩት አባቶቻችን ይሄንን የኢንፎርሜሽን ዘመን ቢያገኙት እግዚኦ ብለው እያለቀሱ በብዙ ምሬት መከራውን ለማሸሽ በተሰባሰቡ ነበር። እኛ ግን የምንሰባሰበው በብሔር ለመጋጨት ነው። በልዩነታችን ውስጥ እንስማማ የሚባለው ቃል ከአባቶቻችን ዘመን ጀምሮ እንዴት ተስማምቶ እንደመጣና እዚህ ዘመን ላይ ግን በልዩነት ውስጥ እንለያይ፣ አንድነት የለንም፣ ምንም ህብረት የለንም የሚል ትኩስና ስሜታዊ የሆነ ትውልድ ተወልዷል። አዲስ የሆነ ትውልድ ተወልዷል። ሰልፍን የማያውቅ ትውልድ ተወልዷል። እስራኤላውያን በሙሴ ዘመን ፍልስጤማውያንን አባርልን ብለው ሲጸልዩ አላባረርም ከህግና ከስርዓት ይወጣቸዋልና ሲል ከ20 ዓመት በኋላ ደግሞ ሙሴ ከሞተ በኋላ በኢያሱ ዘመንም እባክህን በፍልስጤማውያን ተከበብን፣ እባክህን ተበላን፣ እባክህን እግዚአብሔር ሆይ እንደው እባክህ ጠላታችን አባርልን ብለው ሲጸልዩ እግዚአብሔር የመለሰላቸው መልስ ጠላቶቻችሁን አላባረርም፣ ምክንያቱም አዲስ ትውልድ ተፈጥሯልና። ከሙሴ ዘመን በኋላ አዲስ ትውልድ ነው የመጣው። እሱም አዲሱ ትውልድ ሰልፍን የማያውቅ ጦርነትን የማያውቅ ምንም አይነት ለሀገሩም ሆነ ለምንም ነገር መሄድ መሰለፍን የማይችል
ስለ ሰልፍ ምንም መረጃ የሌለው ስለሆነ ሰልፍን እንድትማሩ ጠላቶቻችሁን አምጥቻለሁ አላቸው። ሰልፍ ሲባል እኛ የምናስበው በጦርነት ለውትድርና መሰለፍ ነው። ይሄ በአዲስ ኪዳን ትርጉም ግን ሰልፍን የማያቅ ትውልድ ማለት ሽብሸባን የማያቅ፣ ጸሎትን የማያቅ፣ የማያመሰግን፣ ሃይማኖታዊ ስርዓቶችን የማይፈጽም ሰልፍ የማያቅ ይባላል። ስለዚህ ጠላቶቻችሁን አላርቅም ሰልፍን ተማሩ አለ። መቼም በሽብሸባ የሚባረረው ጠላት ማን ነው? በጸሎት የሚባረረው ጠላት ማን ነው? የሱዳን ወታደር ወይም የግብፅ ወታደር አይደለም። መጀመሪያ በውስጣችን ያለው ዛር ነው። በውስጣችን ያለው መናፍስት ነው። ሰልፍን ስናውቅ እንደ ጌዲዮን እንደ ነቢያቶች እንደነ ሙሴ እንደነ ኢያሱ ያሉት የጦር መሪዎችም ሊቀ ነቢያት ሙሴ ራሱ ብዙ ሰራዊቶችን አሰልፎ እሱ ግን እጁን ዘርግቶ አቤቱ ጌታ ሆይ እባክህን ማረን ይቅር በለን እያለ እየጸለየ እዛ ኢያሱ ይዋጋ ነበረ። ሙሴ እጁን ሲያወርድ ሲደክመው እጁን ዝሎ ማለት ነው ሲደክመው ፍልስጤማውያን ደግሞ ያሸንፉ ነበር፣ እስራኤላውያን ይሸነፉ ነበረ። ሙሴ ደግሞ እጁን ከፍ አድርጎ ደግሞ ሲጸልይ ደግሞ እስራኤላውያን ያሸንፉ ነበር፣ አማሌቃውያን ይሸነፉ ነበረ ይል ነበር። መጽሐፍ ቅዱስ ነው እንግዲህ የሚናገረው። ስለዚህ ቅዱሳን በእኛ መካከል እጃቸውን ከፍ ከፍ ማድረግ አለባቸው። አስቡት፣ ሙሴ እጁን ከፍ ሲያደርግ በጦርነት እናሸንፋለን። ሙሴ እጁን ደክሞት ደግሞ ዝቅ ሲያደርግ ደግሞ በጦርነት ይሸነፉ ነበር ይላል። ይሄ ራሱ አዲስ ኪዳን ትርጉም አለው፣ ለሰልፍ መቆም ማለት ነው። ቅዱሳን በእኛ ዙሪያ እጃቸውን መዘርጋት አለባቸው። ካህናት፣ ዲያቆናት፣ አገልጋዮች፣ ምዕመናን ሁሉም ለጸሎት እጁን ካልዘረጋ ጦርነቱን ማሸነፍ አንችልም። የመጀመሪያው ጦርነት ደግሞ ውስጥ ያለው ጦርነት ነው። ሱዳንም፣ ኬንያም፣ ግብፅም፣ ጅቡቲም ማንም ዙሪያችንን ቢያስነሱብን የመጀመሪያውን ጦርነት ካሸነፍን ከዛ ህብረት ይኖረናል። በደናው ጊዜ መቼም ደና ጊዜ የምለው ጦርነት በሌለበት ሰዓት ነው። በአሁኑ በሰው ሰውኛ ቋንቋ በደናው ጊዜ እንደፈለግን አመለክን፣ እንደፈለግን ተንቀሳቀስን። እግዚአብሔርን ያመለካለ፣ እግዚአብሔርን እያመለከ ጣዖትን ያመለካለ። አላህን አመለኩ ብሎ አላህን በማምለክ ሰበብ ጫት እየቃመ ስንት ዱዓ ሲያደርግ የነበር አለ። ስንቱ መናፍስትን ጠራ። አረብ ሀገር ያሉትም እዚህ ያሉትም በሁሉም ቦታ ያሉትም በፀሐይ በጠራራ ፀሐይ በሌሊት ያልወረወርነው መተት ያልበላነው መተት ያልጠራነው አጋንንት የለም። ከዛ ተከማቸና በጦርነት ሰዓት ላይ አራጅ ሆነ፣ ገጀራ የሚያነሳ ሆነ። ይሄኛውም ደግሞ ለምን ገጀራ ይነሳብኛል ብሎ እሱም ገጀራ መሳሪያ የሚያነሳ ሆነ። ክርስቲያን ሆኖ ሳለ አንገትህን ለሃይማኖትህ አንገትህን ለእምነትህ ስጥ የሚባለውን ጥቅስ ረስቶ ያው ዛሬ እንደምታዩት እና እንጨራረስ ነው። አንድ ኮንቴነር ሙሉ ገጀራ ኢትዮጵያ ውስጥ ማስገባት ማለት ያንን ገጀራ የሳለው መንግስት ማን ነው? አህዛቦች ናቸው፣ ቻይናዎች ናቸው፣ የዘንዶ አምላኪዎች ናቸው። እኛ እርስ በርስ እንድንጨራረስ እንድንጨፋጨፍ በኮንቴነር ሞልተው ኢትዮጵያ ውስጥ አምጥተው ክርስቲያን አንገቱ እንዲታረድ፣ ኢትዮጵያዊና ኢትዮጵያዊ አንገቱ እንዲተራረድ ገጀራን ወደ ኢትዮጵያ ማስገባት ማለት እጅግ በጣም ትልቅ አዲስ የሆነ ትውልድ ነው። በቃ ትልቅ በቃ በኃጢአት ያደገ በክፋት ያደገ አዲስ ትውልድ፣ ሰልፍን የማያውቅ አዲስ ትውልድ፣ የጸሎት ህይወት የሌለው አዲስ ትውልድ ማለት ነው። በእስልምና ሃይማኖት ውስጥ ተሰምቶ የማይታወቅ ድርጊቶች እየተከናወኑ ያሉት ምን ለመቆስቆስ ይመስላችኋል? እስላሞች ራሳቸው እንኳን እስኪገርማቸው ድረስ ማለት ነው። እንዲህ አይነት ነገር አለ እንዴ? ያልተደረገ እስከዛሬ ሰምተነው የማናውቀው ነገር ለምንድን ነው የሚካሄደው? እንዲህ አይነት ጽሁፎችስ ምን ያስፈልጋሉ? ብለው ራሳቸው እስኪገርማቸው ጓደኞቼ ማለት ነው እስኪገርማቸው ድረስ ቁስቆሳው በጣም ከባድ ነውና ተጠንቀቁ ብለው ሙስሊሞች ራሳቸው በቃ እስኪነግሩኝ ድረስ ማለት ነው። እንደው በቃ የሆነ ኃይል አለ ብቻ እኛና እናንተ እንድንጣላ የሚፈልጉ ኃይሎች አሉ። እባካችሁን ራሳችሁን ጠብቁ። በፖለቲካ ሰበብ የውጭዎችን ሐሳብ የሚቀበሉ አራጆች ገብተዋል ነው ያለኝ። በቃ ራሱ ሙስሊም ማለት ነውና እነሱ ራሳቸው በሃይማኖታቸው የማይፈቅድላቸውን ነገር ምንም እንኳን ጂሃድ የሚባለው ነገር በእነሱ ውስጥ ያለ ቢሆንም ይሄንን ግን የሚያራምዱት ለሆነ ፐርፐዝ እንደሆነ ለክርስቲያን ሳይሆን ለሆነ ፐርፐዝ እንደሆነ ነው የነገረኝ። ለአንድ ጉዳይ ሀገር ስትወረር ወይም ሲመጡባቸው ሲነኳቸው ብቻ የሚነሱበት ኃይል እንጂ እንዲሁ ከመሬት ተነስተን የምናደርገው ነገር አይደለም ብሎ ያወሩኝ ሙስሊሞች አሉና ይሄ ያሳፍራል። ከገጠመኙ በፊት ይሄን መናገር ስላለብኝ ነው። ገጠመኙን ብዙዎቻችሁ እየወደዳችሁት እንደሆነ እንዲሁም ደግሞ እየተስማማንበት እንደሆነ እየተስማማን ነው
ከብዙ ማህበራት ጋር እየተገናኘ ተቃዋሚ የነበሩ ማህበራት ግሩፖች ራሳቸው መጥተው ቢሮዬ በውይይት ችግሮችን እየፈታን ያለ ነው። እግዚአብሔር የተመሰገነ። ሙሉ ሰንበት ተማሪዎች ደብሩ መናገር አልፈልግም። ሙሉ ሰንበት ተማሪዎች እንዳለ ተሰባስበው መጥተው ስለ ሰንበት ትምህርት ቤት አገልግሎት ከመናፍስት ጋር በተገናኘ እንዴት ብለን መቀጠል አለብን የሚል የኮርስ ትምህርት መሰጠት አለበት ብለው ተስማምተናል። የሚገርማችሁ በሰንበት ትምህርት ቤት ደረጃ ምናልባት ይህንን ትምህርት ካስተማርኩ በኋላ ትምህርቱን ስለቅላችሁ ለእናንተ ብዙዎቹ ሰንበት ትምህርት ቤቶች ይህን ትምህርት እንድትማማሩበት እድሉ ይከፍትላቸዋል። ሁልጊዜ የምንማማራቸው ኮርሶች አሉ። ከኮርሱ ጎን ለጎን ግን ጠላትን እንዴት መከላከል ይቻላል? ማን ነው እሱ ጠላት? ስለ ጠላትስ መወራት አለበት ወይ? አዎ። ለምንድን ነው ስለ ጠላት የሚወራው? ጠላት ማን ነው? መጽሐፍ ቅዱስ ስለ ጠላት ምን ይላል የሚለውን እንድነጋገር ብዙ እድሎች ተከፍተዋል እና ገጠመኙ በጣም ብዙ ሰዎችን እየለወጠ ነው ያለው። እናንተም እየተቀየራችሁ ነው ያላችሁት። እኔም እየተቀየርኩ ነው ያለሁት። የምንቀየረው እንግዲህ ወደ ሰውነት ነው። ሰው ወደ መሆን ነው የምንቀየረው። ሰው ሁለት አይነት ባህሪ ያለበት፣ መላካዊ ባህሪና እንስሳዊ ባህሪ ያለበት። ግን መሀል ላይ መላካዊ ባህሪውንም እንስሳዊ ባህሪውንም አመጣጥኖ መኖር የሚችለው በመንፈሳዊ ሕይወት ብቻ ነው። በመብላት አይደለም፣ በመጠጣት አይደለም፣ በመልበስ በማጌጥ አይደለም። ሁለቱንም ባህሪያችን የምናመጣጥነው በጸሎት ሕይወትና በመንፈሳዊ ሕይወት ብቻ ነው። የዝብርቅ መንፈስ የሚል ነው እንግዲህ ዛሬ ገጠመኙ የሚናገረው። ይሄ የዝብርቅ መንፈስ ምንድን ነው? ምን ማለት ነው? ዝብርቅ መንፈስ የሚለውን ነገር አብራርተን እናያለን ማለት ነው። እንግዲህ የቤተሰቡን ታሪክ ልንገራችሁና መንፈሱ ምን አይነት እንደሆነ ትረዳላችሁ። እኔ ጋር የመጡት እናትና አባት ናቸው። የልጆቻቸው ጉዳይ አሳስቧቸው እኔ ጋር የመጡት። ልጆቻቸው ደግሞ የታወቁ አክቲቪስቶች ናቸው። በፌስቡክ በዩቲዩብ እና በተለያየ መሰብሰቢያ ቦታ ላይ የታወቁ ናቸው። ሶስቱም ልጆቻቸው አንዷ ወንዱ ነው እንዲያውም በደንብ እዚህ ነገር ጠልቆ ያልገባው እንዲያውም ይቃወማቸዋል ማለት ይቻላል። ግን ሶስቱም የራሳቸው የሆነ የመንፈሱ ተጠቂ የሆኑበት መንገድ አላቸው። እኔ እዚህ ውስጥ የለሁበትም ቢል ግን የራሱ የሆነ ደግሞ ተጠቂ የሆነበት መንገድ አለና እናትና አባት ወደ እኔ የመጡት የልጆቻቸው ነገር አሳስቧቸው ብቻ ሳይሆን እነሱም ጋር ይሄ ችግር አለ። አንድ ቤት ውስጥ አንድ አይነት መንፈስ ማለት ነው። ከባድ ነው። አክስትም ይሄ ነገር አለባት እና አክስት የማለት የእናት እህት ማለት ነው። የእናት እህትም ይሄ ባህሪ ካለባት አባትየውም የተወሰነ የሚጋራው ነገር አለ። የዝብርቅ መንፈስ አለበት። የአባትየው ትንሽ ለየት ያለ ነው። የእናትየዋና የልጆቹ ግን ተመሳሳይ ነው። አንድ አይነት ነው። ከእናታቸው የወረሱት የዝብርቅ መንፈስ በጣም ይለያል። ይህን መንፈስ ነው የምናወራው ዛሬ። ችግሩን ልንገራችሁ። ቤት ውስጥ ተቀምጠው ባሉበት ሰዓት ላይ እናት ሁልጊዜ ማነሽ ስሚኝማ ይላሉ። ሰራተኛዋን ማለት ነው። ስሟ ይጠፋባቸዋል። አብረው ቁጭ ብለው የሚያውቋትን ሰራተኛ ማነሽ እስቲ እባክሽን ውሃ ወይ ጉድ ሻይ አምጪልኝ ይላሉ። ይሄ ትንሹ ዝብርቅ ይባላል። ዝብርቅ ማለት መጥራት ማወቅ የምትፈልጉትን ወይም መጥራት የምትፈልጉትን ነገር ስሙን እያወቃችሁት እዚህ ውስጥ እያለ ግን በአፋችሁ አታመጡትም። አለ እኮ አፌ ላይ ያለ እኮ ትላላችሁ። አፌ ላይ ያለ እኮ ልናገረው ብዬ ጠፋብኝ፣ ወይኔ ምን ሳለበው፣ ወይኔ ጉድ። ይገርማል። ብዙዎቻችሁ እኔ ጋር ራሱ የካውንስል ወይም የማማከር አገልግሎት በምሰጥበት ሰዓት መምህር ልነግርህ መጥቼ ጠፍት ይልብኛል፣ አሁን እዚህ ስገባ ጠፋብኝ ይላሉ። እና ዘብረቅ የሚያደርግ መንፈስ የመርሳት ችግር አይደለም። ባይዘው የመርሳት ችግር ይመስላል፣ ግን ዝብርቅ መንፈስ ይባላል። እያወቃችሁት ቃላቱን እያወቃችሁት ስሙን ያደበላልቀዋል። መጥራት የምትፈልጉት የመጀመሪያ ልጃችሁን ከሆነ ስሙ ሚኪ ከሆነ ሚኪን ለመጥራት እልፍ ስም ትጠራላችሁ ማለት ነው። ማን ዮሐንስ ወይ ጉድ ና በቃ ብላችሁ ትጠራላችሁ። እና ይሄ በትክክል የዝብርቅ መንፈስ ይባላል። የልጃችሁን ስም ጠፍቶባችሁ። ሌላው የሆነ ዘመድ ቦታ ለመጠየቅ ሄዳችሁ ያ ቦታ ይጠፋባችኋል። የመርሳት ችግር አይደለም ይሄ። በነገራችን ላይ ቦታውን ታውቁታላችሁ፣ ወርዳችኋል። ግን ተሳስታችሁም ረስታችሁም መስሏችሁ እግራችሁ ወደዛ ወደዚህ ዝብርቅቅ ያለና እዛ ዘመዳችሁ ቤት የምትገሙት ቆይታችሁ ነው። ምን ሆኜ ነው የተደነባበርኩት ትላላችሁ። እንደመደነባበር ነው የምታዩት። ከዛ እዛ ዘመድ ቦታ ሄዳችሁ ደግሞ ስትጫወቱ ስታወሩ የሚመጣው እንግዲህ ከዚህ ከቤተሰቡ ነው የምነግራችሁ፣ ከችግሮቻቸው ነው የምነግራችሁ።
ሴትዮዋ ሁልጊዜ ዘመድ ሊጠይቁ ሄደው ምን ያጋጥማቸዋል? ያልተጠየቁትን ነገር ይቀባጥራሉ። መናገር የሌለባቸው ነገር ተናግረው ወይ ጉድ፣ አሁን እስቲ ከባሌ ጋር ያሳለፍኩትን ነገር መናገር ምናምን የመጣሁት እኔ እንኳን አደረሳችሁ ለማለት ወይም ደግሞ ለቅሶ ለማስተዛዘን ወይ ደግሞ ሰርግ እንደው ስራ ለመስራት ነው እንጂ ይህን ሁሉ ወሬ ልቀድን የመጣሁት ምን እስቲ አሁን ይህ ሁሉ አስቀባጠረኝ? ደሞስ ምን አዘባረቀኝ? እውነት ከሆነ እውነቱን መናገር ነው። አለመናገር ከሆነ ደግሞ ዝም ማለት ነው። ምን ሆኜ ነው ይላሉ ሴትዮ። ብቻ የሆነ ቦታ ይሄዱ፣ አንድ ነገር ድንገት ካፋቸው ላይ ሹልክ ብላ ትወጣለች። እውነትሽን ነው እንዴት ሲሏቸው ጊዜ አይተይ በቃ እንዲያውም ዝም ብዬ እኮ ነው እንደው ይሄን ነገር መናገር አልፈለኩም ሲሉ፣ አይ አንቺ ደግሞ ተናገሪ በቃ ምንድን ነው ዝም ብለሽ እንደው አንቺ ጀመረ ታረጊና ትውት ታረጊዋለሽ። ከተነፈሱት በኋላ በግድ ጎትኩቶ ሰዎቹ ያናግሯቸዋል። ግን አፋቸው ላይ መጀመሪያ የሚያመጣው የዘብርቁ መንፈስ ነው። መንፈሱ ማን እንደሆነ በደንብ እነግራችኋለሁ በኋላ። መናገር የማትፈልጉትን ነገር ከተናገራችሁ በኋላ ባልተናገርኩ ብላችሁ የምትጸጸቱበት፣ ለምን ተናገርኩኝ ብላችሁ የምትጸጸቱበት ችግር ይፈጠራል። ሴትዮዋ ይሄ መንፈስ ከባድ የሆነ ችግር አለባቸው። ከባድ። ይህንን ደግሞ ልጆቻቸው ላይ አገኙት። አንደኛዋ ሴት ልጃቸው ላይ እና የመጀመሪያ ልጃቸው ላይ። እነዚህ ሁለት ልጆቻቸው ደግሞ በቃ አለ የተባለ ነገር ለኳሽ ናቸው። ሰፈር ውስጥ ሄደው ብቻ ከጓደኞቻቸው ጋር ይጮቱ፣ ጎረቤት የተደረገውንም ወይም ደግሞ የሆነ ነገር የተደረገውን ለኮስ አድርገው ብቻ ይወጣሉ። ከዛ አለቅ። ማን ነው እንደዚህ ያለው ሲባል የገሊት ልጅ ነው ወይም የገሊት ልጅ እንደዚህ ያደረገችው ይባላል። ከየት አመጣችሁ ይህን ወሬ? እንዴት ይሄ ነገር ሊወራ ይችላል? ለቤት ውስጥ ሲወራ የነበረው ነገር በጨዋታ መልክ ታነሱታላችሁ። ከዛ በኋላ ነገሩ ግሎ የትና የት ይሄዳል። እንደ ቀልድ ያወራችሁት ነገር አገር የሚያተራምስ ቤተሰብ የሚበትን ትዳር የሚበትን ሆኖ ቁጭ ይላል። ባላቸውን አምተው ለጨዋታ ብለው ማለት ነው። ባላቸውን አምተው ከሴት ጓደኞቻቸው ጋር ቡና ሲጠጡ ወይ ቤት ውስጥ ሴቶች ሲገናኙ፣ መቼም ሴቶች ስትገናኙ የማታነሱት የማታፈርጡት የማታነሱት የማትሰቅሉት የለም። እግዚአብሔር እንደው ግን ያልበት እቺን ነገር እንደው ቢያስወግድላችሁ ሁሉ ነገር ጥሩ ሆኖ እዚች ነገር ላይ ግን በጣም ትቸገራላችሁ። እና ትጫወቱና ከዛ በኋላ ከዛች ሴት ጋር ወይም ከዛ ሰው ጋር ስትጣሉ፣ ከዛ ካወራችሁት ሰው ጋር ስትጣሉ ሚስጥራችሁን ስላወራችሁ ከዛ ድራሹን ያጠፋዋል። በቃ በዛ በጸቡ ምክንያት አንቺ እኮ ድሮንም አቅሻለሁ እንዲህ ብሎ ስትዘባርቁ ያወራችሁትን ነገር ሁሉ ያወጣዋል። የዝብርቅ መንፈስ ባህሪው ምንድን ነው? በደህናው ጊዜ ወይም በጥሩ ጊዜ የሆነ ሚስጥር እንድታወጡ ያደርግና ለማንም እንዳትናገር፣ ይሄ ደግሞ እንደ ጨዋታ ብዬ የነገርኩሽ ትላላችሁ። ነገሩን በዚህ ነው የምትደባበሱት። ግን የዝብርቅ መንፈስ ነው። መጥቶ ቁጭ ያደርገዋል። ልታወሩላቸው የማትፈልጓቸው ሰዎች ፊት በግድ ታወሩታላችሁ። ዘብረቅ ታደርጋለህ። ያልተጠየቃችሁትን ትቀባጠራላችሁ። እኔ የገረመኝ የእኚህ ሴትዮ የቤት ሰራተኛቸውም ሳትቀር እንደው የሚዋረስ መንፈስ ነው እንደ ብዬ እስከማስብ ድረስ የቤት ሰራተኛቸው ሳትቀር ትዘባርቃለች። ከልምድ ይሆን አላውቅም። እንግዲህ 2 ዓመት 3 ዓመት የቆየችው ብዙም ያን ያክል ይሄ ነገር አዳፕት ያደርጋታል ብዬ አላስብም። በእርግጥ ሴትዮዋ ባዕድ አምልኮ ያመልካሉ። እመጣበታለሁ ችግሩን። ከመንፈሱ አንጻር ከባዕድ አምልኮ አንጻር መንፈሱ እሷ ላይም አርፎ አዘባርቋት ከሆነ ነው እንጂ ባዕዳ ናት እሷ። እንዴት እሷ ላይ ሊያርፍ ይችላል ይሄ ነገር? ስለዚህ የቤት ሰራተኛዋ ምንድነው የምትቀባጥረው? የቤት እመቤቷ ሴትዮዋ ከዘመዶቻቸው ጋር ከጎረቤት ጋር ቁጭ ብለው እየተጫወቱ ቡና ሰራተኛዋ እያፈላች መሀል ላይ ገብታ እትዬ እኔም እኮ እንደዚህ ማቀው ዝባያች ያርፈሽ ቡናሽ ናፊ ይሏታል። ዘብረቅ ታደርጋለች ገብታ። ከዛ ትደነግጣለች። ምን ጣልቃ የምትገቢ ምን ትዘባርቂያለሽ? እኛ የምናወራው ወሬ ከአንቺ ጋር የሚመጣጠን ነው ይላሉ ሴትዮዋ። ድንግጥ ችግር እንዳለባቸው ያውቃሉ ሴትዮዋ። በተለይ አሁን እና ሰራተኛዋ ይሄ ብቻ አይደለም ችግሯ። የሚገርማችሁ በወሬ መካከል ጣልቃ መግባቷ ብቻ ሳይሆን በተደጋጋሚ ይሄ ነገር ማድረጓና ውስጥ እዛ ጓዳ ሆና እየሰራች እኚህ ሴትዮ አምጪ የሚሏትን ዕቃ እሷ ራሷ አሳስታ ታመጣ። ሴትዮዋ ትክክል ተናግረው ይሄን ያልኩሽ እንደ ይሏታል ወይ ብላ ተመልሳ ሄዳ ደግሞ እንደገና ትክክለኛውን ዕቃ ታመጣለች። እና ደግሞ ተቃራኒ ዕቃ ነው የምታመጣው። ምንም የማይገናኝ ከታዘዘችው በፍጹም የማይገናኝ በስም እንኳን አይገናኝም። ይሄ የሚያሳየው እንግዲህ አስቡት፣ ጨውና ቢላ ምንም አይገናኝም። ጨው አምጪ ሲሏት ቢላ ነው የምታመጣው። ስሙም አይገናኝም። አይምሮ ላይ ተመሳሳይ ስም ነው ተብሎ እንኳን እንዳይባል ስሙ አይገናኝም። ይሄ እንዴት ጨው የሚል ድምፅ ሰምታ ቢላ ብድጋጎ መስጠት ማለት በአይምሮ ውስጥ ምንድን ያለው ማለት ነው? ቢላ ነው ማለት ነው። ወይም ደግሞ ቢላ አምጪ ተብላ ጨው ስትሰጥ ጨው የሚለው ቃላት በአይምሮ ውስጥ የጮህባት ከየት መጥቶ ነው? በዛ ሰዓት ጨው እያሰበች ነበር ማለት ነው? ወይስ አይምሯ ሌላ ነገር እያሰበ ፊት ለፊቱ ያገኘችውን ዕቃ ትሰጣለች ማለት ነው? ይሄ ከአይምሮ ጋር በተገናኘም የራሱ የሆነ ጥናት ቢደረግበት መልካም ነው። ግን ይሄ ዝብርቅ መንፈስ ይባላል። የሚያዘባርቅ መንፈስ ነው።
ሴት ልጃቸው ላይ ያለውን ደግሞ ልንገራችሁ። ሴት ልጃቸው ላይ ያለው ደግሞ በጣም የሚከብድ ነው። እሷ ጋር ያለው ደግሞ ስታወራ ስትጫወት፣ ልክ አሁን አንዳንድ ሰዎች የሆነ ርዕስ ይዘው እየተጫወቱ እያለ በመሀል እናንተ ይኸውልሽ እንዲሆነው እና ከዛ በኋላ እንዲያደርገን እያላችሁ የምታወሩት አንድ ርዕስ ይዛችሁ ስታወሩ ከዛ ጋር የማይገናኝ ሌላ ርዕስ አምጥታ እንትኑስ አምጥታችሁ እንዴ ይሄኛውን እኮ እያወራን ነው ለምን ሌላ ነገር ውስጥ ትገቢያለሽ ስትባል ጊዜ እናንተ እያወራችሁ እያለ ወይ ምን እያወራችሁ እያለ ሌላ ሐሳብ ማሰብ አስበው ወዲያውኑ በአፍ መተንፈስ ማለት ነው። ዘብረቅ ማድረግ መሀል ላይ ገብቶ 4-5 ሆነው እየተጫወቱ እያወሩ እያለ የሚያወሩት የሚሳሳቁት ሌላ ነገር ሆኖ ድንገት መሀል ላይ ትገባና የማይገናኝ ነገር አንስታ ብቻዋን ትስቃለች። ምን ሆነሽ ነው? ከዛ ጀመራት ደግሞ እማዬ ይኸውልሽ መጣልሽ ደግሞ ይሄ ሌላኛው ዝብርቅ ነው ይላሉ። አሁን እየገባቸው ሲመጣ በጣም መሳቅ ጀመሩ። መንፈሱን ለማስወገድ እነዚህ ቤት ውስጥ ደስ የሚለው ነገር እየተጫወቱ እየሳቁ ባህሪያቸውን እየለዩ ነው የመጡት። ምንም የሚያሳዝን የሚያስደነግጥ ነገር የለም። ግን አባትየው ላይ ያለው ነው ከባድ ችግር የፈጠረው። ችግሩም ትዳር እስከ መፍረስ ድረስ ነው የደረሰው። ድንገት ያመጡት ሐሳብ በልበ ግትርነት ይሄ ምንድን የሚባለው አልሞት ባይ ተጋዳይ ወይም ደግሞ ካፈርኩ አይመልሰኝ ተብሎ አንድ ጊዜ ተናገር ያለው ብሎ ድርቅ ብሎ በዛው የተናገሩትን ነገር ለማክበር ምንም እኮ የሚጠቅም ንግግር አይደለም። ዘብረቅ ብሎባቸውን አፋቸው ላይ መጣው። ሚስትየዋ የት ነው ያመሸኸው ለጠየቋቸው አለሁ መጣሁ ከጓደኞቼ ጋር ዚን ያለሁት ቅርብን ያለሁት ሻይ የጠጣሁ ነው። ከዛ መልሶ ትንሽ ቆይቶ ደውሎ አትመጣም እንዴ ራት እየጠበቅንህ ነው ብሎ ሲኖ ጊዜ አንቺ ሴትዮ አርፈሽ አትቀመጭም እንዴ ምንድነው የምታረጊው ብሎ ይናገራሉና እንዲህ አይነት ባህሪ ያለባቸው ቆጣ ይላሉ። እንዲያውም አልመጣም በቃ በዛው እንዲያውም ከጓደኞቼ ጋር ዛን ያለሁት አመሻለሁ 6 ሰዓት ይላሉ። ይቺ ድንገት በብስጭት የመጣችው ቃላት ማታ 6 ሰዓት እንዲመጡ ያደርጋቸውና ሰክረው ይመጣሉ። ጠዋት ሲነሱ ለምንድን ነው እንደዚህ የምታረገው እኔ ምን አልኩህና ሲባባሉ ከዛ ነገሩ ይግላል። ካፋቸው የወጣችው ቃላት ድንገት ሹልክ ብላ ትመጣለች። አንዳንድ ሴቶች በቃ ሄዳለሁ በቃ ይበቃኝ ይላሉ። ይሄንን የሚሉት ግን ወደው እንትን ማለት ይሄ ፈልገውት አይደለም። እሺ በቃ ይቅርታ እንዲባሉ የሚፈልጉ ሴቶች አሉ ወይም ወንዶች አሉ። በቃ ይቅርታ እሺ በቃ አጥፍቻለሁ በቃ ምናምን ብሎ አቅፎ ወይም ይቅርታ ብሎ ምናምን አባብሎ እንዲያስቀምጣቸው የሚፈልጉ ሴቶች ወይም የሚፈልጉ ወንዶች ይኖራሉ፣ እንዲለመኑ የሚፈልጉ። በዚህ መካከል ካልተለመኑና ነገሩ ክር በራስሽ ጉዳይ በቃ ሲላቸው ወይም ስትላቸው በቃ በዛው ነገሩ ይከርና ከአፋ ቃላቱ ስለወጣ ሻንጣውን ብድግ አድርጋ ትወጣለች፣ እናቷ ጋር ትቀመጣለች፣ ወይም እሱም የሆነ ዱላ ይሰነዝራል፣ በዛች ቃላት ይሰነዝራል። ከዛ በቃ እቺ ዘብረቅ ብላ በወጣችው ቃላት ስንት ችግር ውስጥ ይገባል። ስንት ታግሶ ባለማለፍ ማለት ነው። እኔ አሁን ታግሼ በማለፍ ብዙ ነገሮችን ተጠቅሜያለሁ። ታግሼ ሳላልፋቸው ደግሞ ድንገት የወሰድኳቸው እርምጃዎች ጎድተውኛል እኔ በራሴ። እንዲሁም ደግሞ ታግሼ በጣም ብዙ ነገሮችን አልፌ መጨረሻ ላይ መቋቋም ሲያቅተኝ ደግሞ ሹልክ አድርጌ ያወጣሁት ቃላት ደግሞ እየጠቀመኝ ጊዜ አለ። ለምን አንዳንድ ጊዜ በጣም ታግሳችሁ ቁርጥ ውሳኔ ልትወስኑ ስትሞክሩ የሚጎዳም አለ የሚጠቅምም አለ። ግን አስተውሎ ማውጣት ያስፈልጋል። ከታገስኩ አይቀር ምን ማድረግ አለብኝ? ውጤታማ የሆነ ትዕግስት መታገስ አለብኝ። ቆይ እንዳላፈራርስ አፍርሼ ሌላ ችግር ውስጥ እንዳልገባ ስለዚህ ጉዳይ ስል ብቻ ይሄን ነገር ልቻለው ልታገሰው። ስለ ጎረቤት፣ ስለ ጓደኛ፣ ስለ ዘመድ፣ ስለ ልጆች፣ ስለ ሚስት፣ ስለ ባል ተብሎ የሆነ ነገር ትዕግስት ውስጥ መግባት የሚቻልበት ሁኔታ ማለት ነው። እኚህ ሴትዮ ከባላቸው ጋር ከባድ የሆነ ጭቅጭቅ ውስጥ ገብተዋል። ከጭቅጭቅም አልፈው በሽምግልና ሊፈታ የማይችል ሽማግሌዎቹ ራሳቸው ግርም ብሏቸው ምን አለበት ተወው አንተ ሰውዬ ይሄን ተወውና በቃ ሴትዮዋ እኮ እሺ ይቅርታ ድንገት የተናገርኩት ቃላት ነው እሺ ለምን አመሸህ አትመጣም ወይ ብዬ ነው የደወልኩት አንተ ደግሞ ግልፍ ብለህ አልመጣም በቃ አልካት። ከዛ ይቺ አልመጣም በቃ የምትላትን ቃላት ለማክበር ስትል 6 ሰዓት ነው የመጣኸው። ለምን አድርገኸው ማታውቀውን ታደርጋለህ? ጓደኞችህ ደግሞ አንተን የሚያጠፉህ ናቸው። ጋብዘን የሚሉ ስትገባበዙ የምታመሹ ከጠጣህ በኋላ ደግሞ የምትናገረው ቃላት ጥሩ አይደለም ብላ ነው ሚስትህ የተናገረችው ብለው በስንት መከራ በወጣትነት ጊዜያቸው በስንት መከራ ነው ሽማግሌ ገብቶ ያስታርቃቸው። ይሄም የሚሆነው ከአፍ ድንገት በወጣ ምንድን ይባለው አፍ ሲያመልጥ ራስ ሲመለጥ አይታወቅም ይባላል አይደለም? በአፍ ይጠፉ በለፈለፉ የሚባልም ደግሞ ተረት አለ። እነዚህ ተረቶች ዝም ብሎ የተተረቱ አይደሉም። የአፍ ማዳለጥ
ወይም ደግሞ የአንደበት ማዳለጥ መነሻው አእምሮ አይደለም፣ አጋንንት ነው። መነሻው ልቦና አይደለም፣ አጋንንት ነው። ልብም ሆነ አእምሮ አስቦ መናገር ይፈልጋል። ህሊና ደግሞ አስበን ስንናገርም ይፈርዳል፣ አስበን ሳንናገርም ይፈርዳል። ምን ሆኜ ነው ግን ይህን የተናገርኩት? ምን አለ ይህን ባላወራሁት? ኧረ ሄጄ አሁን ይቅርታ ማለት ፈልጋለሁ። በቃ እኔ አላቅም፣ ብቻ ምን ሆኜ እንደሆነ ይህን የተናገርኩህ አላቅም ብላችሁ የምትሉት ነገር የለም? ይቅርታ አድርግልኝ ብላችሁ እግር ስር ድፍት የምትሉበት እኔ እኮ ወድጄ አይደለም እኮ እኔ አላወራሁትም ትላላችሁ። ስለዚህ ይሄ የዝብርቅ መንፈስ ከምንድን ነው የመጣው? መነሻው ምንድን ነው የሚለውን ደግሞ ወደኋላ እንየው እስቲ። እዚህ ቤት ውስጥ ያልጠቀስኩት አንድ ልጅ አለ። እኔ የለብኝም ብሎ የሚያስብ ልጅ ነው። ዝምተኛ ነው። ኧረ እኔ እንደነሱ ብዙም አላወራም ነው የሚለው። ከዛ ግን ድንገት ቤተክርስቲያን እንሂድ ወይም ደግሞ የሆነ ድግስ ሰርግ ቦታ እንሂድ ምናምን ብለው ሲሉት አልሄድም ብሎ ድብልቅልቅ ያደርገዋል። ለባብሰዋል እኮ በቃ እንዲያውም አልሄድም በቃ እኔ እንዲያውም ጓደኞች ጋር ብሎ እኔ እኮ አልወድም ድሮንም አልወድም ብሎ መሀል ላይ ዝብርቅ ያደርገዋል። ምን ሆንክ ደግሞ? እሺ አሁን አንተ እንሂድና ድግሱን ተካፍለን ከቤተሰብ ጋር ተዋውቀን ብለን እንምጣ ሲሉት ጊዜ ገገም ይላሉ። ደግሞ በጣም የሚያናድደው በጣም ባላሰብንበት ሰዓት ድንገት ነው ቅርት የሚልብን። ይሄ ባህሪው ነው አሉ። መጀመሪያ እንዲያውም የሆነ ቦታ መሄድ ስንጀምር እስቲ እሱን ጠይቁት፣ እሱ መቼም አይሄድም ነው የሚባለው። ግን ዝብርቅ መንፈስ የለብኝም ብሎ የሚያስብ ልጅ ነው። አሁን አላመነም። የሚገርማችሁ እስከ ቅርብ ጊዜ ድረስ ባህሪው ሌላ ሆኖ የዝብርቅ መንፈስ ነው ብዬ ስነግረው ራሱ አልተረዳኝም ነበረ። እኔ እነሱ ናቸው የሚቀባጥሩት። በማውራት የሚዘባረቅ መስሎታል። ነገሮችን በማቆምና በመቃወም ራሱ ዝብርቅ መንፈስ መሆኑን አለ። ስብሰባ ላይ አይታችኋል። አንዳንድ ሰዎች ድብልቅልቅ ሲያደርጉት ደህና እየሄደ እያለ እኔ ግን አንድ ሀሳብ አለኝ ብሎ እጃቸውን ያወጣሉ። ከዛ ይሄ ነገር ግን እንደዚህ ቢሄድስ ብሎ ህዝቡ ይጮህበታል። ከዛ እሺ ብሎ ቁጭ የሚል ሰው አለ። እንደው ንግግሩ ማያምርለት ሰው አለ። የሆነ ሀሳብ ሲሰነዝር የሚሳቅበት ሰው አለ። ዘብረቅ የሚያደርግ ሰው እኔ ነኝ በሉ እስቲ። እና ብዙ ጊዜ አናቀውም፣ ይህንን ባህሪያችንን አንረዳውም። እሺ በቃ እንደ እኔ እኮ የሚጠቅም ነገር መስሎኝ በቃ ትቻለሁ ይላሉ። አስታረቅን ብለው የሚያጣሉ የሚያፋቱ ሽማግሌዎች አላጋጠሟችሁም? ደህና በቃ ሊያስታርቁ ሄደው በቃ እንግዲህ እናንተ በቃ ይበቃችኋል በቃ ምንድን መለያየት ነው ብለው የሚያለያዩ ሽማግሌዎች አሉ። ከዚህ ቤት አቅርብ ያሉ አንድ ሴትዮ ሊያስታርቁ ሄደው ዝብርቅርቅ አድርገው አጣልተው ምን ብለው የሚመጡ አሉ። እና በሽምግልና ውስጥ ያሉ ችግሮችም አሉ። በስራ ቦታ ላይ ራሱ መወሰን የማትፈልጉትን ውሳኔ ትወስናላችሁ። መወሰን የማትፈልጉትን ውሳኔ ወስናችሁ ከዛ ያ ችግር ዞሮ መጥቶ ወይኔ ይሄ ነገር ባለፈው እንትን አልኩትም እንዴ ጦስ ይዞብኝ ይመጣ ትላላችሁ። ኧረ ጦስን ይውሰደው ትላላችሁ። እኔ እኮ እንደዚህ ይመጣል ብዬ አላሰብኩም የምትሉት ለምንድን ነው? እንደ ቀላል ያያችሁት የሆነ ቦታ ተገኝታችሁ እናንተ ለጥሩ ነገር ብላችሁ የተገኛችሁበት ቦታ ላይ ሳትፈልጉ እሺ በቃ እኔ ግን መሄድ አልፈለግኩም ነበረ እሺ ልሄድ ብላችሁ የማትፈልጉት ቦታ ስትሄዱ ችግር ይፈጠራል። ብዬ ነበር ድሮንም ትላላችሁ። ይሄ የእግር መዘባረቅ ይባላል። መሄድ ሳትፈልጉ አይምሯችሁ ውስጥ ሆኖ የማትፈልጉት ቦታ ያስገኛችኋል። የማትፈልጉትን ያናገራችኋል። የማትፈልጉትን ውሳኔ ያስወስናችኋል። ከዛ በኋላ ጸጸት ነው። ይሄ ድንገተኛ የሚመጣ ቋንቋ፣ ድንገተኛ የሚመጣ ድርጊትና ውሳኔ ዝብርቅ ይባላል። ይሄ የዝብርቅ መንፈስ አንዳንድ ጊዜ ግልጽ ሆኖ የሚመጣበት ጊዜ አለ። አንዳንድ ጊዜ ደግሞ ጥፍት ብሎ የሆነ ጊዜ ላይ መጣች ደግሞ ባህሪ ደግሞ ጀመረ የሚያስብል ነገር አለ። ቆይቶ የሚመጣል እሱ እኮ አንዳንድ ጊዜ እንደዚህ ወፈፍ ያደርገዋል ይባላል። እቺ ወፈፍ የምትባለው ቋንቋ ራሷ የዝብርቅ መንፈስ ሌላ ስሙ ነች። ደግሞ ወፈፍ አደረገ ትቶህ ነበር ይባላል። አንዳንድ ሰው ሴቶችም አሉ እንደዚህ ልክ ለቅሶ ሲሆን የሆነ ሰርግ ሲኖር ወይም ሴቶች ሰብሰብ ሲሉ እስኪ ተጫዎች አንቺ ተጫዎች ይሏታል። አንድ የምትጫወት ሴት ካለች ወይም የምታወራ የምታስቅ ሴት ወይም ወንዶች ሲሰበሰቡ የሚተራረቡ እንካ ሰላምታ የሚሰጣጡ ምናምን ካሉ ከዛ ሲጫወቱ ሸነጥ አድርጎት መሃል ገብቶ የሆነ ነገር ለመናገር የሚሞክር ጨዋ እኮ ነው ሰውየው። በጣም ጥሩ ሰው የሚባል ሰው ሊሆን ይችላል፣ ወይም ጥሩ ሴት የምትባል ትሆናለች። ግን ጨዋታ ሳመርኩ ብላ ስትገባ ድብልቅልቁን ታወጣውና ወይ ሚስጥር ታወጣለች ወይ ከዛ በኋላ ይሳቅባታል። እኔ ልጄ ለምሳሌ የኔ ልጅ ትንሿ በእምነት የምትባል ልጅ አለች፣ ታቋታላችሁ። ትንሿ ልጄ እና ገና 3 ዓመቷ ነው። ባለፈው በ23 የጊዮርጊስ ልጅ ናትና ምን ታረጋለች? ኤልዳናንና ዘቢብን በማጫወትበት ሰዓት እኔን ማጫወተኛ አይነት ነገር ትመጣና አባ ኤልዱ እንደዚህ አርጋ አርገችኝ ትላለች። ይሄ ምንድን ነው? ለእኔም ቦታ ስጠኝ ነው።
ልጆችን በደንብ ሳወራ ስንጫው ስንስቅ እነሱ ስለምንግባባ ቋንቋ ስላለ የሆነ ርዕስ አንስተን እናወራለን እንጫወታለን እና እሷም ተሳትፋ መጫወት ትፈልጋለች እና ቦታ አንሰጥም ስንላት ለካ ቆይተን ስንላት ሌላ ተቀምጣለች። ይሄ የልጅነት አሁን ምሳሌ እንዲሆናችሁ ነው። ነይ እንጂ በምን ይዤ ስንላት ጊዜ ስናገርህ አልሰማም አልከኝ ትላለች። ይሄ ምንድነው? ቦታ አልሰጥም ስንላት የምታኮርፈው ነገር ነው። ግን ቦታ ስንሰጣት ደግሞ እኛ ከምናወራው ጋር አይገናኝም። ትናንትና እንደዚህ አድርጌ ሱቅ ሄጄ እንደዚህ አድርጌ መታችኝ ትላለች። የትናንትናውን አስታውሳ። እዚህ ጋር የምናወራው ሌላ ነገር ነው። አሁን እነዚህ ህፃናቶች ናቸው። በአዋቂ ደረጃ አስቡት። ይሄ ሲሆን በጣም ነው የሚያስቀው። በአዋቂ ደረጃ ሲሆን ማለት ነው። እና ዝብርቅ መንፈስ በባልና በሚስት በልጅና በአባት በልጅና በእናት በወንድምና በወንድም በእህትና በወንድም በእህትና በእህት በጓደኛና ጓደኛ በስብሰባ በመንደር በተለያዩ ቦታዎች ላይ በቁም ነገር ቦታ በቀልድ ቦታ ድንገተኛ በሆኑ አውቶቡስ ውስጥ ራሱ ቁጭ ብላችሁ ወይም ታክሲ ውስጥ ቁጭ ብላችሁ ወይም መኪና ላይ ቁጭ ብላችሁ ቀለልኩ ብሎ ወይም ጠበሳን የሚባለው ወይም ለከፋን የምትሉት ታክሲ ውስጥ ማለት ነው። ዞር ብሎ ወይ ያወራሉ ወይ ሲጫወቱ ምን ሲሉ ድንገት ዘብረቅ ብሎ እንታወቃ ስልክ ማምሰ ጊዜ ኧረ ትላለች። ምንድነው በቃ እንታወቅ ዘብረቅ ያደርገዋል። ደህና እየሄደ የነበረውን ጨዋታ ማለት ነው። እንደው ወንድ ልጅ አውርቶ እሺ ሰላም ቻው ቻው ማን ብሎ የሄደ ወንድ አጋጥሟቸው ያውቃል? ሴቶችም ቢሆኑ አሁን ጀምረዋል ደግሞ ሴቶች እንዲያውም ሳይፈልጉት ይቀራሉ። ሴቶቹ እንታወቅ መባሉን ሁሉ ሳይፈልጉት ይቀራሉ። ግን መሀል ላይ ገብቶ ዝብርቅም ያደርጋል። ተጫወትኩ ብሎ ቁጭ ብሎ ደብዳቤ ይጽፋል። ከዛ ሊሰጣት ወረቀቱን ይጨመድደዋል። ፊልም ላይ ያላያችሁ ወረቀቱን ይጨመድ ይጥለዋል። ከዛ ይጽፍን አንዲት ቃላት ስታሳስተው ሁሉንም ሀሳቡን ይጥለዋል። ምን ብዬ ላናግራት? አስቡት። አንዲት ሴት መንገድ ላይ የትም ቦታ ሴቶች እህቱንም ሊያናገር ይችላል እኮ ግን የሚያፈቅራትን ሴት ለመናገር እወድሻለሁ ለማለት ስለሚፈራ ብቻ በልብ ውስጥ ስላነገሳትና ስላከበራት ስላፈቀራት ንግግር ይጠፋበታል። ዝብርቅርቅርቅ ይልበታል። ከዛ ይሄድና በቃ ታሽቶ ምናምን በቃ ቻው ምናምን ብሏት ይሄዳል። ወይም ደግሞ ተቀጣጥረው አውርተው ተጫውተው ለመሄድ ይሞክሩና አውራ እንጂ ተጫወት እንጂ ሲባል ተጫወትኩ ብሎ የማይሆን ነገር ውስጥ ገብቶ ቡክትክትክት አበላሽቶት በሚቀጥለው ቀን ወይ ልጅቷ ማየት አትፈልግም ወይ እሱ ማየት አይፈልግም። ወይ እሷ ትቀበጣጠርና የቤተሰቦቿን የማይሆን ታሪክ ወይ እሱም ከዚህ በፊት ያሳለፋቸውን ህይወት ይናገራል። ወይም ደግሞ የማያውቀውን አውቃለሁ የሚያውቀውን አላውቅም ብሎ ሊናገር ይችላል። ይሄ ፍቅር በሚመስል ነገር ውስጥ መጥቶ ዘብረቅ የሚያደርግ አይነ ጥላ ነው። አይነ ጥላ ውስጥ ሆኖ ልጅቷን እንዳይቀርባት የሚያደርገው የመርበትበት ስራ ነው። ከዛ አንዲት ቃላት ብቻ ዘወር ካለች እንዲህ ምን ነው ተረጋጋ እንጂ ምናምን በቀጥልና አሬ እንደዚህ ነገር አደረግ ምንድነው ወፈፍ የሚያደርገው ልጅ ነው ምናምን ብላ ሴቷም ትርቀዋለች። እሱም ወደድኩት ብላ ለምሳሌ አንዳንድ ሴቶች ወደድኩ ብለው ምን ያደርጋሉ? ወይም ግልጽነት ብለው ወንድ ሲያፈቅሩ ግልጽ አድርገው ይናገራሉ። ሲናገሩ በግልጽነት ነው የተናገሩት። እወድሃለሁ አፈቅርሃለሁ እባክህን ብለው ሲናገሩ በደብዳቤም ሊሆን ይችላል በምንም ሊሆን ይችላል። ካልተቀበለው ጭንቀታቸው ጭንቀት አይደለም። ከተቀበላቸው በኋላ ደግሞ በጣም ደስ ብሏቸው በፍቅር አብረው ከኖሩ በኋላ ልክ የፍቅር ጨዋታ ውስጥ ሲገቡ ወይም ሲጨዋወቱ ሲነጋገሩ በመሃል ዘብረቅ የምትል ቃላት ትመጣለች። ሴት ልጅ ቀድማ ከጠየቀች የሚመጣው ትልቁ ጥር ምንድን ነው? በድፍረት እንደማፈቅር ስለነገርኩ ሆኖ እንደዚህ የምትለው እንደዚህ የምትኮራብኝ ምናምን ብላ ድንገት ቃላቱን ጣል ስታደርገው በጣም ይናደዳል። የተጣሉበት ርዕስ ሌላ ሊሆን ይችላል። ይቺን ቃላት ግን ጣል ስታደርግበት እሷ ሁልጊዜ የምታስበው ሴት ልጅ ተጠያቂ ወይ ልጅ ጠያቂ ነው፣ ግን ስለማፈቅረው ጠየቅኩት ብላ ነው የምታስበው። እንደ ጀብድም ልታየው ትችላለች። ይሄን በመጠየቋ ከጠየቀችው በኋላም የእሷ ስለሆነና አብረው ስለቀጠሉ ደስ ብላ ትቀጥላለች። ግን የሆነ ስህተት ሲገኝ ድሮንም እኔ ስለጠየቅኩ ነው እንደዚህ የምትንጠባረርብኝ ብላ አንዲት ቃላት ታመጣለች። ከዛ በኋላ ካጠገቧ ድራሹ ይጠፋል። ሄድች አንዲት ቃላት በማውጣቷ ተጠንቅቃችሁ ያንን ቃላት ካወጣችሁት ትጠቀማላችሁ። ተጠቃሚ የምትሆኑት ደግሞ በሁለት ነገር ነው። አንደኛ ትዳሩን ወይም ፍቅራችሁን በማቆየት፣ ሁለተኛ ነገር ደግሞ የዛን ሰው ሞራል በመጠበቅም ጭምር ነው። ወደ ቁም ነገሩ እንምጣ። ዛሩ ወይም መንፈሱ እንዴት አድርጎ ይሄ ነገር እንዳመጣው ልንገራችሁ። እናትየው በፊት የአውራ ጎዳና ሰራተኛ ወይም አሁን የመንገድ ትራንስፖርት ይመስለኛል ስሙ፣ የዛ ሰራተኛ ነበሩ ይባላል። እና በጣም ጥሩ ቦታ ነበራቸው በፊት ነው እንግዲህ። እና ስብሰባ ቆሞ በሚመሩበት ሰዓት ወይም አንዳንድ ፕሮግራሞችን በሚያደርጉበት ሰዓት የተለያዩ ጉዳዮችን በሚያስፈጽሙበት ሰዓት ተደማጭነት ነበራቸው። እኚህ ሴትዮ ተደማጭነት ነበራቸው። ግን
ፍቅረኛም አልያዙም፣ ባልም አላገቡም። በጣም አንደበተ ርቱዕ ነበሩ በወቅቱ ይባላል። ሴትዮዋ አንድ መስሪያ ቤት ውስጥ ነው የሚሰሩት ከባላቸው ጋር። ከዛ አንዲት የምትፎካከራቸው ሴት ነበረች። ያቺ ሴት ሁልጊዜ ስልጣን ትፈልግ ነበረ። ቆማ በምታብራራበት በምትናገርበት ሰዓት የሆነ አላር ይሄ ተደማጭነትን አለማግኘት ንግግር አላት። ትችላለች፣ ግን ትበለጣለች። በዚህ ሴትዮ በእኚህ ሴትዮ ማለት ነው። አሁን ታሪኩን ይዘው በመጡ ሴትዮ ትበለጣለች እና ደብተራ ጋር ትሄድና ያው ባጭሩ ነው የምነግራችሁ። ደብተራ ጋር ትሄድና ሁልጊዜ ሁለታችንም እኩል አይነት አንድ አይነት ሀሳብ ተናግረን እሷ በንግግር በቃላት ይሁን ብቻ በምን እንደሆነ አላውቅም ትበልጠኛለች እና እኔ ቦታውን መያዝ እፈልጋለሁ ብላ ትናገራለች። ደብተራው ዘመዷ ነው እና ሁልጊዜ ተበሳጭታ ትመጣለች። ስልጣን ማግኘት አልቻልኩም ምናምን እያለች ስታወራ ይሰማታልና ይሄ ነገር እኮ ማስተካከል ይቻላል፣ ሴትዮዋን ከዛ ቦታ ላይ ማንሳት ይቻላል ይላታል። እንዴት ስትለው ችግር የለውም ብቻ ሴትዮዋን እንደምንም ብለሽ የእናቷን ስም የሴትዮዋን ስም ይዘሽልኝ ነይ፣ እሷ ደግሞ የምትጠቀምባቸውን ነገሮች አፏን የሆነ ነገር በልታ የጣለችው ሶፍት ካለ ወይም ከአፏ የተረፈ ነገር ካለ ይዘሽልኝ ነይ ይላታል። እንዴት ተገኝቶ ነው እንዴት ልና የሚገርማችሁ ነገር በእንደዚህ አይነት መልኩ እኔም ተጎድቼ ነበረ። እኔም አጋጥሞኛል። አንድ መንፈስ እንደዚህ አይነት አጋጥሞኛል። የዛሬ 8 ዓመት አንድ መንፈስ ሲወጣ አፍህን ጠርገህ በጣልከው ሶፍት የገባሁኝ ነኝ ብሎኛል። ምንድነው ስለው ንግግር ፈልጌ ነው የሆነ እንደዚህ አይነት ነገር ብቻ ተናግሯል። ያን ያክል ብዙም አላስታውሰውም። በወቅቱ እኔም ራሴ ገና ወጣ ገባ እያልኩ ነበረ። መንፈሱ አንዴ ይቀይረኛል ምን ይለኛልና በሶፍት የገባሁኝ መንፈስ አለ ብሎ ተናግሯል። ይሄ ሴትዮዋ ላይ የነበረው መንፈስ ደግሞ የሚገርማችሁ ካለ ከአፏ የወደቀ ነገር ካለ ነው የተባለውና ያለምንም ጥርጥር ስትጠባበቅ ቆይታ ከኋላ ስትከተል ሴትዮዋ ማስቲካ ተፋች። ባለታሪካችን ማስቲካ ተፍታ ስትሄድ ማስቲካውን አነሳችው። በሚቀጥለው ቀን ደግሞ እንደገና አሁንም አፏን የጠረገችበትን ሶፍት እፈልጋለሁ አላት። ምክንያቱም ማስቲካው አፍ ውስጥ የሚመላለሱ ሀሳቦችን ነው የሚወክለው። ደብተራው የሚፈልገው ምንድን ነው? ድርጊቱን ነው። አሁን ለምሳሌ የጎሽ ቀንድ አምጭና ወይም አምጣና ወይም የዝንጀሮ ብልት ወይም የሆነ ነገር አምጡና እንዲህ አረግልሻለሁ፣ መስተፋቅር እሰራልሻለሁ፣ የአሞራ ስጋ ከበላ ክንፍ ብሎ ከቤት ይወጣልሻል፣ አስወጣልሻለሁ ከዚህ መስሪያ ቤት ተብሎ ይደገማል። አሞራው በሰማይ በራሪ ስለሆነ የሚሄድ ስለሆነ ርቆስ የሚሄድ ስለሆነ ልክ እንደዛ እንዲሆን ነው የሚፈለገው። ርቆ የሚሄድ የማይመጣ እዛ ቦታ ላይ ጃስ ሲባል የሚደነብር ማለት ነው። አሁንም ሶፍቱን ጥርግ አድርገን ስንጥለው ይሄ ጥርግ ተደርጎ የተጣለው እድልን እንደመውሰድ ነው የሚቆጠረው። ሶፍቱ ሲሄድ ሲጣል አንደኛ ሴትዮዋ እድሉን ትወስዷለች በሶፍቱ ሲደገም፣ ሁለተኛ ነገር ከሴትዮዋ ሙልጭ ብሎ ይሄዳል። ይሄ በቃ አጠቃላይ እድልን መውሰድ ነው። መንፈሱ የሚፈልገው ድርጊቱን አካሄዱን ነው የሚፈልገው አካሄዱን እንጂ ከሶፍቱ ጋር ምንም ግንኙነት የለውም። መንፈሱ የሚፈልገው ያንን ድርጊት እሺ ብላ ሄዳ ስታመጣው ልክ እንደተባለው ነው የሚገባው። ሳይባል እኮ እንዲሁ የሴትዮዋን ስምም ሳይታወቅ የሆነ ነገር ማድረግ ይችላል። መንፈስ ነው ሄዶ የሆነ ነገር ማድረግ ይችላል። ግን እንዲነቃበት ስለማይፈልግ ነው። ሰይጣን መሆኑ እንዳይታወቅበት። ለምሳሌ በገሃድ መጥቶ ሰይጣን ዱላ ይዞ መጥቶ ቢማታ ጸበል እንረጫለን ወይም ደግሞ የሆነ ነገር እናደርጋለን፣ እንፋለመዋለን። ግን በድብቅ ሰው ላይ አድሮ መጥቶ ሰው ቢመታን ማን መታን ነው የምንለው? ያ ሰውዬ መታኝ ነው የምንለው። ምክንያት ነው የሚፈልገው ዲያብሎስ። የሆነ ነገር ማድረግ ሲፈልግ አንድ ነገር ላይ አድሮ ነው የሚያደርገው። ሰይጣንነቱ ከታወቀበት ያው አስፈሪ ፍጡር ስለሆነ ወይም አስደንጋጭ ፍጡር ስለሆነ ወይም ጸጋው የተገፈፈ ስለሆነ ማንም ስለማይቀበለው አምልኩኝ ሲል እንኳን በሰው ላይ አድሮ እኔ አዳልሞቴ፣ እኔ ወሰንገላ ነኝ፣ እኔ አውሊያ፣ እኔ ከራማ፣ እኔ እንደዚህ ነኝ እያለ ስሙን ቀይሮ ነው እንጂ በቡዳ እንኳን ቡዳ ምንድን ነው ብዬ አስተማርኩት ላይ ሰምታችሁ ሊሆን ይችላል። በቡዳ እንኳን ማነሽ ተብላ ስትጠየቅ ቀበርቾና ድኝ ተጭሶ እኔ ገሊት ነኝ ብሎ ስም ነው የሚጠራው። እኔ ገሊት ነኝ፣ እኔ ገሌ ነኝ ብሎ ነው ስም የሚጠራው እንጂ ሰይጣን ነኝ አይልም። ቡዳ ነኝ እንጂ ቡዳ መንፈስ ነኝ አይልም። በጸበል ቦታ ከሆነ ግን ቡዳ መንፈስ ነኝ ይላል። ቀበርቾና ድኝ ወይም ጎማ ተቃጥሎ ወይም የሆነ ነገር ተደርጎ መንፈሱ ሲጋለጥና ፀጉር ተቆርጦ ሲጨስ የሚጮኸው የዛን ሰውዬ ስም ነው። ከአይኑ የተነሳበትን ሰውዬ ስም ነው። ለማፋጀት ለማጋደል ማለት ነው። ሰይጣን ነኝ ብሎ በፍጹም አንድ ቀን አስመልኮ ያቅም። አሁን ገና የሰይጣን ቸርች ተሰርቶ በስነስርዓቱ ቅዳሴ እየተደረገለት የተወደሰ በአሜሪካን ውስጥ ያው ትልቅ ቦታ ተሰጥቶታል። በመሰረቱ ድሮንም ጠንቋይ ቤት እኮ የእሱ ቤተ መቅደስ ነው። እንዲያውም ከሌሎች ዓለማት ይልቅ ኢትዮጵያ ውስጥ
ጠንቋይ ቦታ ቤት ተሰርቶለት ይመለካል። ብርቃችን አይደለም። ለሰይጣን ቤተ መቅደስ መሰራቱ፣ ለሰይጣን ቸርች መሰራቱ ይገርመን ይሆናል። ሰፈራችን ውስጥ ጠንቋይ ቤት አለ አይደል እንዴ? እሱ የሰይጣን ቤት ነው፣ ሌላ ነገር የለውም። ቡና ፍልታ እንኳን የምትካድም ሴትዮ ቤቷ የሰይጣን ቤት ነው የምትካድም። ሰንደል እዚህ ጋር ለኩሳ ፈንዲሻ በትና ምን ምትል ጭሞጭ እዚህ ጋር እየጠራችሁ ነው። ያ የሰይጣን ቤት ነው፣ ቸርች ነው። በቃ ለሱ ቸርች ነው። ቸርች የሚለው ቃላት ቤተክርስቲያንን አይወክልም ብዬ የምነግራችሁ ለዚህ ነው። ቤተ አምልኮ እንጂ ቤተክርስቲያን ማለት አይደለም ቸርች ማለት። ቤተ አምልኮ ደግሞ የምን አምልኮ እንደሆነ መለየት አለበት። እሺ ወደ ቁም ነገራችን እንምጣና ሶፍትም አገኘች። የሚገርማችሁ የመስሪያ ቤቱ ካፌ ውስጥ ሴትዮዋ ተጠቅማ የሆነ ነገር ስትጠል ትጠብቃት ነበረ። በአንድ ወር ውስጥ 3 ነገር አገኘች ነው የሚባለው መንፈሱ ሲናገር። በአንድ ወር ውስጥ 3 ነገር፣ አንደኛ ማስቲካ፣ ሁለተኛ ሶፍት፣ ሶስተኛ ነገር ደግሞ ስቴኪኒ። ይሄ ስቴኪኒ የሚባለው ነገር በጣም የሚገርማችሁ ብዙ ቦታ ላይ ተለምዷል። በጣም ብዙ ቦታ ላይ እንዲህ ጎርጉረን ጥለን ወይ ጠረጴዛ ላይ ጥለን ነው የምንሄደው። በጣም ከባድ ነው። እኔ ይቅርታ አድርጉልኝና ሁሉ ነገር ተጠራጠሩ። መጠራጠር ጥሩ ነው፣ መጠንቀቅ ጥሩ ነው። ሰውን ውደደው፣ ሰውን ቅረበው፣ ችግር የለውም። ግን ተጠንቀቀው። አትመነው በጣም ከባድ ቋንቋ ነው። ተጠንቀቀው። ተጠራጠርና አይሆንም ከማሰብ ይሆናል ማሰብና መጠንቀቅ ይሻላል። ይሄ 3 ነገር ከሴትዮዋ ከተወሰደ በኋላ ሴትዮዋ ከዛን ጊዜ ጀምሮ በተደጋጋሚ ማለት ነው ጥርሳቸውን በተደጋጋሚ በባዶ በሽሮን በልተው በስቲኪኒ ይጎረጉራሉ። እጃቸውን በሳሙና አይታጠቡም ወይም በሆነ ነገር አይታጠቡም። ምግብ በልተው አፋቸውን ጥርግጋ ጎን ቁጭ የሚሉት እንዲህ ንች ያደርጉና በቃ ይጨርሻሉ። የለም እኮ ይላሉ እና ሌሊቱ ሁሉ ሳይቀር ማስቲካ አፋቸው ውስጥ የሚያድርበት ጊዜ አለ። ከዛ እስካሁን ድረስ ማለት ነው እስከ ቅርብ ጊዜ ድረስ እስከ 2013 ግማሽ ድረስ ማለት ነው ማስቲካ ካፋቸው አይጠፋም። ልጆቻችን አንዳንድ ጊዜ አፋቸው ውስጥ ማስቲካ አድሮ ቀልጦ ምናምን እንደዚህ የሚያድርበት ጊዜ አለና ሴትዮዋ ማስቲካ ወዳድ ነው የሆኑት። ከዛ ጊዜ ለምንድን ነው ሲባል ሴትዮዋ ያቺ ጠላት የተባለች ሴትዮ ምን አደረገች? ይሄን ካደረገች በኋላ ይሄንን ከወሰደች በኋላ ካስደገመላት በኋላ እሷ ራሱ ያንን የተጠረገበትን ሶፍት መልሳ እንደገና አፏን ጠረገችበት፣ ስቴኪኒውን ጎረጎረችበት፣ ማስቲካውን መልሳ በላችሁ። ከተደገመበት በኋላ ምን ሆነ ማለት ነው? ተዋረሰ ማለት ነው። ያኛው እድል ወደዚህ ዞረ ማለት ነው። አስተውሉ። እንዴት አይነት ረቂቅ የሆነ ይሄ የደብተራ ጠንቋይ እንደዚህ አይሰራም። በነገራችን ላይ ደብተራ ነው። ደብተራ ደግሞ በጣም ተንኮለኛ ነው። የደብተራ መንፈስ ወይም ያው ጠንቆላ ነው። እሱም እኮ ግን እንደ ስሙን ራሱ ስጠራው ይከብደኛል። እመቤታችን ደብተራ ኦሪት ተብላ ስለተጠራች ይሄን ስም ይዞ የቤተ ክርስቲያናችንን ማዕረግ ስላጎደፈብን እበሳጫለሁ። ግን በአሁኑ ሰዓት ደብተራ ሲባል ጤንነት የሚሰማው ሰው የለም። ከዛ ምን አደረገች? ስቴኪኒ ሶፍትና ማስቲካ እንደገና ይዛ ሄደች ወደ መስሪያ ቤት። ከተወሰነ ጊዜ በኋላ ጓደኛ ሆና ቀርባ ምናምን ዋው በቃ ሰው አንቺ እኮ የምትናገሪው ነገር ነው ሰው በጣም የሚፈልገው ምናምን አለቻት። ማስቲካውን ቦርሳ ውስጥ አለ፣ ስቴኪኒውም እዛው አጠገቡ አለ። ስቴኪኒው የሚገርማችሁ ነገር ሙሉ ስቴኪኒው የተደገመበት ነው። ቁጭ አድርገዋለች። ከቦርሳ አውጥታ መቀየሯን ግን ማንም አያውቅም። የካፌውን የክበቡን ስቴኪኒ ቦርሳ ውስጥ ከታ የራሷን ስቴኪኒን ያስቀመጠችው። አጋጣሚ ጠብቃ ደግሞ ብቻዋን በምትበላበት ሰዓት ነው፣ ጓደኞቿ በሌሉበት። ለምን አብረው ሲበሉ ሌላ እነዛም ስቴኪኒ ሊወስዱ ይችላሉ። ለነገሩ ምንም ግድ የላቸውም እንደዚህ የሚያደርጉ ሰዎች። ተደረገ አልተደረገ ግን በወቅቱ መንፈሱ ሲናገር ምንድን ያለው? በወቅቱ ብቻዋን አሳቻ ሳትጠብቃ ይሄን ያደረገችው ነው የሚለው። ስቴኪኒ ያስቀመጠች፣ ማስቲካም በቦርሳ ውስጥ ይዛለች። ማስቲካውም ተበላ፣ ሶፍትም ያው ቀረበ። እንኪ ጥረጊበት ብላ ሰጠች። ንጹህ ሶፍት ማለት ነው። ሌላ ንጹህ ሶፍት የተደገመበት ነው። ግን አሁን ምንድን የሰጠቻት? መጀመሪያ እድሏን ወሰደች። ከዛ በኋላ ግን ዝብርቅ መንፈስ ነው የሰጠቻት። እድሏን ከወሰደች በኋላ አዘባርቅ ተብሎ የተላከ መንፈስ የተሰጠው። እድል መውሰድ ሌላ ነገር ነው። ልክ እንደሷ ልታወራ ትችላለች። ለምሳሌ እኔ ነጭ ልብስ የለበሰ ሰው ነጭ ልብሱን በወስድበት እኔም እንደሱ ነጭ ልብስ ለብሳለሁ እንጂ ያኛው እንዳይለብስ ማድረግ አልችልም። ግን እኔ ነጭ ልብሱን ከወሰድኩበት በኋላ እኔ ሌላ ልብስ ስሰጠው ያኛው ሌላ ልብስ ነው የሚለብሰው ማለት ነው። ስለዚህ ሴትዮ እንዳደረገችው እድሏን ከወሰደች በኋላ ሌላ አንደበት ነው የሰጠቻት፣ ሌላ ከንፈር፣ ሌላ ቃላት ነው የሰጠቻት። ምን ዝብርቅ መንፈስ ሄዶ ስታወራ ምን ነበረ በቃ መዘባረቅ፣ ማውራት፣ በቃ ይቅርታ ዛሬ አልተረጋጋሁም ምናምን ብላ መውረድ ከመድረክ ላይ። ይሄ ሁሉ እንዳለ ያልታቀደበት ነበረ።
በጣም የሚገርማችሁ ነገር የድርጅቱ ስራ አስኪያጅ ሆና ብዙ ዓመት ሰርታለች። ከዛ በኋላ ሴትዮ ግን በቃ ወጥታለች ከዛ ድርጅት። ቆይቷል እንግዲህ የዛሬ ስንት ዓመት ማለት ነው። ከዛ ወጥቼ ራሱን የሌላ ድርጅት ላይ ተቀጥሬ ምናምን ሴትዮ እስከተወሰነ ዓመታት ድረስ የዛ ድርጅት ሰራተኛ ነች። አላውቅም ግን ይሄን አለች። እኔ የማውቀው ቅርብ ጊዜ ዝብርቅ መንፈስ እንደገባብኝም አላውቅም። ከድርጅቱ ራሱ የወጣሁት እኔ በምን እንደሆነ ራሱ አላውቅም። በዚህ መንፈስ ምክንያት መሆኑ እንኳን አላውቅም አለች። ከብዙ ዓመት በኋላ ነው የባነንኩትን የምትለው 2013 መስከረም ወር ነው ነሐሴ ወር ላይ ሲጠመቁ ገጠመኝ አዳምጠው ጳጉሜ ወር ነው ይቅርታ 5ቱንም ቀን ተጠመቅኩኝ አለች። ልክ ጳጉሜ ወር አምስቱንም ቀን ማለት ነው 5ኛው ቀን ላይ መንፈሱ ጮኸ። ሩፋኤል አጋለጠልኝ አለች። ቅዱስ ሩፋኤል አጋለጠልኝ። እኔ ዝብርቅ ነኝ፣ እድሜ ልክሽን ከአንቺ ጋር የኖርኩኝ ነኝ። ስሟን እየጠራች እያሽካካች እኔ እኮ እንደዚህ ነኝ፣ አብረን ሰርተናል፣ እኔ ነኝ እያለች መናገር ጀመረች። እና ይሄ በጣም ደስ የሚል ነገር ነው ሲጋለጥ ማለት ነው። ግን ማን ነው የነቃ? የዝብርቅ መንፈስ ገና ያልነገርኳችሁ በጣም ብዙ አለ። በልጆቻቸው ላይ የሚታይ ራሱ የረሳሁት የዝብርቅ መንፈስ በህልም ልጆቻቸው መቀባጠር፣ ለምሳሌ የሌላ ሰው ስም መጥራት፣ በህልም ይቀባጠራሉ። የሌላ ሰው ስም ይጠራሉ፣ የዋሉበትን ማለት ነው። ጫት ቤት እንደሚውል ልጃቸው አያውቁም ነበረ። ከዛ በህልም መዘባረቅ ተጀመረ ማለት ነው። አንተ ሌሊት ምንድነው ስታወራ የነበረው? ጫት ቤት ትሄዳለህ እንዴ? ጫቱን ስጭኝ እንትን ስጭኝ ምናምን እያልክ የምታወራው ብሎ አባትዬው ይቆጣል። ከዛ ኧረ እኔ ምናምን ብሎ ከዛ ቆይ አንተ በህልምማ ስትዘባርቅ አይቻል። ገና በ17 ነው 18 ዓመቱ ማለት ነው ልጁ። ከዛን ጊዜ ጀምሮ ልጁ ጫት ቤት መዋል አቆመ፣ ጫት አቆመ። ከዛ በኋላ ግን ምን ማድረግ ጀመረ? መኝታ መለየት፣ አባቱ እንዳይሰሙት የሆነ ነገር በቃ ብቻ በህልሙ የሚቀባጥር መሆኑን ሲያቅ ይሄ ነገር ለማስወገድ ብዙ ሞከረ። በህልሙ እንዳያወራ ኃጢአት ሁሉ መስራት ከበደው፣ አባቱ እንዳይሰማው። አባቱን ከመፍራቱ የተነሳ ከመጥፎ ነገሮች ሁሉ መራቅ ጀመረ። ግን በተዘዋዋሪ መንገድ ደግሞ ምን ያደርገዋል? መንፈሳዊ ቦታዎች ላይ ያዘባርቀዋል። ከቤት ውስጥ ደህና ነኝ የሚለው እሱ ነው። ይሄ ቅድም ቤተክርስቲያን አልሄድም የሚላቸው ማን ነው? የሆነ ቦታ አልሄድም በቃ እንዲያውም እዚህ ነው መሆን የምፈልገው የሚለው ቤተክርስቲያን ይሄዳል። ብዙ ጊዜ የመሄድ ልምድ አለው። ይሄ መንፈስ ቤተክርስቲያን ይዞት ልጁ ሲሄድ ከቤተክርስቲያን እንዲቀር የሚያደርግበት ሲስተሙ ምንድን ነው? ጥቅስ ማዘበራረቅ፣ የሚናገራቸውን ጥቅሶች ማሳሳት፣ እንደገና ደግሞ ይሄ ከመንፈሳዊ ሰው የማይጠበቅ ነገር ማድረግ፣ ድንገት የሆነ ዓለማዊ ቀልድ መቀለድ፣ ዓለማዊ ነገሮችን ባህሪ ማሳየት፣ በቃ ጥሩ የሆነ ቅርርብነት ያላቸው ጓደኞቹ ጋር ፍጹም የማይገናኝ መንፈሳዊነት ጋር የማይገናኝ ዓለማዊ የሆነ ነገር ማሳየት። ሁለት ነገር ልንገራችሁ። የታለ ነበረ አልጻፍኩትም፣ የሱን ይቅርታ። አንድ ከጓደኛው ከፍቅረኛው ጋር የተጣላበትን ነገር አልጻፍኩትም፣ ይቅርታ ይደረግልኝና ከሴት ጓደኛው ጋር ራሱ በዚህ ምክንያት የተጣላው አንዳንድ ዓለማዊ ነገር አይቶባት በወሲብ ነው እንጂ በወሲብ ምክንያት ነው። ይቅርታ ድንገተኛ ጥያቄ ጠየቃት። ዛሬ ለምን አብረን አናመሽም? ለምን አብረን አንድርም ብሎ ድንገተኛ ጥያቄ ጠየቃት። አለችው እንዴት ማለት እያወቅኸው ተነጋግረን ምን ችግር አለው በቃ አንቺ ደግሞ ምናምን ብሎ በቃ የሆነ ድርቅ አለባት። የምርህን ነው ስትለው እኔ አንተ ደስ ካለ ችግር የለውም አለችው። ከዛ እሺ ብሎ ሄዱ። ከቤተ ክርስቲያን እንደወጡ እሷም ጓደኞቼ ጋር ያደርኩት አለች፣ እሱም ጓደኞቼ ጋር ያደርኩት አለ። ይሄኛው የመጀመሪያው እንዲያውም ይሄ ሁለተኛ ላይ በጣም የመጨረሻው ከቤተ ክርስቲያን ከመንፈሳዊ ሕይወት የወጣበት መንገድ ነው። ይሄ እንዲያውም ቆይ የመጀመሪያው ልንገራቸው። የመጀመሪያው መንፈሳዊ ቦታ ላይ ተቀምጦ እንደዚህ የሆነ የሚያነበው ነገር ነው መሰለኝ። በፍጹም ከዛ ጋር የማይገናኝ ሀሳብ ማውጣት ጀመረ። የሚናገረው ንግግርና የተሰበሰቡበት ዓላማ አይገናኝም። እሱም በኋላ እናወራበታለን። አሁን የቆምኩበትን የምታወራበትን ዓላማ አውራ ሲባል በቃ ትቼዋለሁ ብሎ ቁጭ ይላል። ጥፋት የሚመስለው ግን ማን ነው? እነሱ እንዳያወራ የከለከሉት ይመስለዋል። መሀል ላይ ግን ዘባርቆ ነው። በኋላ ቁጭ ብሎ ሲያየው ምንም የማይገናኝ ነገር ነው። ከጀርባ ያለውን ነገር ነው ፊት ለፊት አምጥቶ የሚያወራው፣ የማይገናኝ ነገር። በዚህ የተነሳ ከኮሚቴ ይወጣል፣ ከመንፈሳዊ ጓደኞቹ ይርቃል። መጨረሻ ላይ እንዲያውም በዚህ አሁን ቅድም ባልኳችሁ ከፍቅረኛው ጋር በተገናኘ ድንግልናዋንም ያጣችሁ በዚህ ምክንያት ነው። እሱም ድንግል ነበር፣ እሷም ድንግል ነበረች። ከመንፈሳዊ ሕይወት የወጣው ጭራሽ መንፈሳዊነቴን ያቆምኩት በዚህ በዝብርቅ መንፈስ ምክንያት ነው። ድንገት ነው፣ እኔ አስቤው አላውቅም አለ። ድንገት ነው በቃ ለምን ዛሬ አብረን አናድርም የሚለው ቋንቋ ድንገት ይመጣብኛል። የምርህን አስበህበት ነው ስትላት፣ እንዲያውም ልጅቷ አሁን ዓለማዊ ሆናብኛለች አለ። እኔ እንዲያውም አሁን ትንሽ ይሻላለሁ።
አሁን እሷን ለመመለስ ተቸግሬያለሁ። እኔ ነኝ መጀመሪያ ጊዜ ይሄን ያሳየኋት፣ ወደ መንፈሳዊ ቦታ ያመጣኋት እኔ ነኝ፣ መንገዱን ያሳየኋት እኔ ነኝ። ግን እኔው ራሴ እንደገና በላሽቼ መልሼ ከቤተ ክርስቲያን አስወጣኋት። እኔ ግን እዛው ነኝ ያለሁት አለ። ይሄ የዝብርቅ መንፈስ ያልተነቃበት መንፈስ ነው። ከእናቱ የወረሰው ነው። ሳያገቡ በፊት ነው እናትየዋ ይሄ ነገር የገጠማቸው። ሳያገቡ በፊት ወጣት እያሉ ከዛ በኋላ ፍቅረኛ ያዙ። የት ነው ፍቅረኛ ያዙት? እዛው አውራ ጎዳና ወይም የመንገድ ትራንስፖርት ይሰሩ በነበረበት ሰዓት ላይ ነው ጓደኛ ይዘው የነበሩት። ግን እሳቸው ስራ ሲቀይሩ ያው ሁለት መስሪያ ቤት ላይ የብቻ ሆነው ነው የቀጠሉት። ሰውየው ደግሞ ያለባቸው የዝብርቅ መንፈስ ቅድም እንደነገርኳችሁ ድንገተኛ፣ በቃ ካፈርኩ አይመልሰኝ። ድንገት ያመጡትን ቃላት በዛው ድርቅ ብሎ መቀጠል። ተሳስተው እኮ ነው የተናገሩት። በኋላ ላይ ቆይተው ግን አንተ ሰውዬ ግን ባለፈው ግን አሁን ልክ ነው የተናገርኩ ሲባል ጊዜ አክሽን የራሴ ምን እንደተናገርኩ አላውቀውም፣ ግን በቃ አንዳንድ ጊዜ እንደዚህ ያደርገኛል ነው የሚሉት። ይሄ ድንገተኛ የሆኑ ሀሳቦችን መደገፍ፣ በዛው ጭልጥ ብሎ መቅረት፣ የቁራ መልክተኛ መሆን ማለት ነው። የቁራ መልክተኛ ታውቃላችሁ? ሄድና ይሄን አምጣ ይሄን አድርግ ተብሎ ሲታዘዝ በዛው ጭልጥ ብሎ መቅረት። ከዛ ለምን ጠፋህ ሲባል የሚሰጠው ምክንያት ድንገት ለጠፋበት ጉዳይ የሚሰጠው ምክንያት የማይገናኝ ነገር ነው። አሳማኝ የሆነ ምክንያትም አይሰጥም። ከቤተሰቡም ከጓደኞቹም ከመስሪያ ቤትም ከስራ ቦታም ከሆነ ቦታ ላይ አንድ ሰው ድንገት ጥፍት ሊል ይችላል። የጠፋው ግን ከሆነ ሰው ጋር ተጋጭቶ ወይም ደግሞ ተቀያይሞ ድንገት በተናገረው ቃላት በተፈጠረ ችግር ሊሆን ይችላል። በዛው ግን ጭልጥ ብሎ የሚቀር ሰው አለ። በቃ በዛው ጠፋ ሲባል በቃ በዛው ጥፍት ይላል። ደግሞ ወደዛ ቦታ አይመጣም። ግን አንዳንድ ጊዜ ይቅርታ ማድረግ ጥቅሙ ይሁን ክርስቶስ የተናገረው ይቅርታ ስንት ጊዜ ላድርግ ብሎ ጴጥሮስ ሲጠይቀው ጊዜ 7 ጊዜ ብቻ አይደለም 7 ጊዜ 70 ይቅርታ በላለሁ። ይሄ የሚያሳየው ዝብርቅ መንፈስን ለማስወገድ ነው። ድንገት ጸብ ይመጣል። ድንገት አንዳንድ ነገሮች ይፈጠራሉ። ያላሰብናቸው ቃላቶች አስቤዛ ስናወጣ ይሄ ነገር ይገዛ ብለን ስናወጣ ከዛ ሳናስበው ገበያ ሄደን እኛ ልንገዛ ያሰብነው በተጻፈው መሰረት ነው። የተጻፈውን ገዝተን ተጨማሪ ነገር ጨምረን ወጫችንን አብዝተን እንመጣለን። አንዳንድ ጊዜ ገበያ ልንገዛ ሄደን የምንፈልገው ነገር ሳንገዛ የማንፈልገውን ገዝተን እንመጣለን። ዝብርቅ የሚባለው አንዱ ትልቁም ይሄ ነው። የተላካችሁበትን ዓላማ ወይም ተልኳችሁን አለመፈጸም ብቻ ሳይሆን ተልኮውን ሊያጣርስ የሚችል ሊያፋልስ የሚችል ጉዳይ መፈጸም ማለት ነው። ቀጠሮ አላችሁ፣ የሆነ ቦታ ልትሄዱ አስባችኋል። ካሁን ተነሳሁኝ፣ ካሁን ለበስኩኝ፣ ካሁን ቶሎ ቤት ተነስቼ ሄድኩኝ ብላችሁ ስታስቡ ያኛውን ሊያስቀር የሚችለው ትልቁ ነገር እዚህ ጋር ያለው ሌላ የሚያዘበራርቅ ነገር አለ። ቶሎ ጨረስኩኝ ብላችሁ የምትጀምሩት ስራ ያቆያችኋል። ከዛ በኋላ ግን በቃ ይኸው እቀራለሁ ዛሬ አልሄድም ብላችሁ ድንገት ሀሳብ ይመጣል። አንዳንድ ሰዎች ዛሬ ከቤት መውጣት አስጠልቶኛል፣ በቃ ይቅርብኝ ዛሬ አልወጣም ብለው ቅርት ይላሉ። በእርግጥ እንደዚህ አይነት ሀሳቦች ሲመጡ አንዳንድ ጊዜ ጥሩ ነው። ውስጣችሁ ቅር የሚል ስሜት ከተሰማችሁ ራሱ ይነግራችኋል፣ ስሜታችሁ ይነግራችኋልና አይ ዛሬ ደስ አላለኝ ብላችሁ ስትቀሩ የምትሄዱበት ቦታ ላይ ወሳኝ ነገር ካልሆነ ችግር የለውም መቅረቱ። እኔ ብዙ ጊዜ በመቅረቴ የተጠቀምኩበት ጊዜ አለ። ግን አስቤበት ነው የምቀረው። ቢሄድ የሚጎዳ ነገር የሚበላሽ ነገር አለ፣ የትኛው ይበልጣል? ፐርሰንቱን አመጣጥነውና እቀራለሁ። ድንገት ግን ወይ ስራውም አላልቃለኝ በቃ ትቼዋለሁ፣ ደውሎ በቃ ቀረሁኝ ምናምን ሲል ጊዜ ወይ አንተ ነገር ያንቺ ነገር ይባላል። ያጋጥመናል፣ ሁላችንም ያጋጥመናልና ይሄ በተደጋጋሚ ካለባችሁ በቃ የዝብርቅ መንፈስ ነው ማለት ነው። ድንገት የሰው ፕሮግራም ማበላሸት፣ ለምሳሌ ሚዜ ሆናችሁ የሰው ሰርግ ማበላሸት፣ ሙሽራም ሆነሽ የራስሽን ሰርግ ልታበላሽ ትችላለሽ። ይሄ ካልሆነ ግግም ድርቅቴና ከዛ በሽሽት የሚያደርግ ሀሳብ ሊሆን ይችላል። በጉጉት የሚጠበቅ ሰው ይኖራል። ተሰብስቦ እየተጠበቀ ሲደወል ምን ነው አረፈድክ ቀረ ሲባል አልተመቸኝም ይቅርታ በቃ እናንተ ቀጥሉት። ድንገት ዝብርቅ ይላል። ያ ሰው ባለመምጣቱ የሚበላሽም ነገር ሊኖር ይችላል። ያ ሰው ግን በቃ ልማዱ ነው ተውት ተብሎ በዛው ይቀጥላል ማለት ነውና ይሄ በህልም የሚዘባርቀው ልጅ ወደ እግዚአብሔርም እንዲጠጋ ምክንያት የሆነው ወደ መንፈሳዊ እንዲጠጋ ምክንያት የሆነው ቀን የሚውልበት የነበረበት ቦታ ላይ አባቱ ስላወቀበት በህልሙ ሲቀባጥር እግዚአብሔርን በግድ ቀረበው ማለት ነው። ሌላው
ያለ ደረጃችን መገኘት ነው። አሁን ይሄ የትልቁ ልጃቸው ባህሪ ነው። የትልቁ ልጃቸው ባህሪ ነው። ምንድነው ትልቁ ልጃቸው ደግሞ የሚያደርገው? ያለ ደረጃው ይገኛል። ያለ ደረጃ ሲባል መቼም ሁሉም ሰው የራሱ የሆነ አዋዋል አለው። ሰው ሁሉ እኩል ቢሆንም ግን በጣም ሰካራም ከሆኑ በጣም ከማይመጥኑት ሰዎች ጋር አብሮ የመዋል ችግር። የሰፈር ጓደኞቹ አብሮ አደጉ ጓደኞቹ አሉ፣ ግን እሱ በስራ ምክንያት ቢሮ ይውላል። በፊት ኳስ ይጫወቱ ነበረ። አብሮ አደግ ጓደኞች አሉት። የሆነ በግንቦት አንድ ቀን ወይም በጥምቀት በዓል ወይ በሆነ በሰርግ ምናምን ሲገናኙ የድሮ ታሪካቸውን ያስታውሳሉ፣ ይጫወታሉ። እና በእንደዚህ አይነት ድንገት ሳት ባለበት ቀን ላይ ስክር ጥንብዝ ብሎ ወደ ቤት ይገባል እና ይገርማቸዋል። አንተ በቃ እነዚህ ጓደኞችን ስታገኝ ነው? አሁንማ የድሮ ጓደኞች ይሆናቸው ምን አለበት ዛሬ ብደሰት ይላል። እሺ ብለው ለቀቅ ሲያደርጉት ከዛ ደግሞ ድንገት ከስራ እየመጣ ወደ ቤቱ ሊገባ ሲል አንድ የሰፈር ጓደኛው ካገኘው ልገባ ነው፣ በቃ ከገባህ አንተ አትወጣም ባክና የሆነ ነገር ጠጠር። ከዛ እሺ ብሎ ድንገት ይመለሳል። ያላሰበውን ቤት ገብቼ ያደርጋለሁ ብሎ ያሰበውን ነገር ትቶት ይወጣል። ምንም የስካር ልምድ የለበትም ወይም ደግሞ ይሄ መጥፎ ባህሪ የለበትም። ግን ድንገት ይወጣና በኃይለኛው ሰክሮ ገንዘቡን ጨርሶ ይመለሳል። ጠዋት ሲነሳ ይናደዳል፣ ይበሳጫል። ተው በቃ እንደዚህ አትቅረብ፣ ድንገት የሚመጣብህን ነገር አትቀበል፣ እኔም ጋር ያለው ችግር ነው፣ ተወራርሰናል በቃ አሉት ሴትዮዋ። ይሄ ባህሪውን መቅረፍ አልቻለም፣ ያለ ደረጃው ይገኛል። አብዛኞቹ ጠጪዎች ናቸው ጓደኞቹ ውስጥ። የመጠጥ ሱስ የለበትም። ከጠጣ ደግሞ በአንድ ጊዜ የሚደበላለቅበት እንግዲህ አብሾ ይኖርበት አይኖርበት አይታወቅም፣ አያውቅም፣ ቤተሰብም አያውቁም። ግን ወዲያው ትንሽ እኔ አሁን ግማሽ ብርጭቆ ከጠጣሁኝ አልችልም፣ እንትን ይለኛል፣ ይፈታተለኛል። ግን ከአብሾ ጋር በተገናኘ አይደለም። መጠጥ የማይችል ጭንቅላት ያላቸው ሰዎች ነኝ ማለት ነው እኔ። ለዚህ ነው እንጂ መጠጥነቱን ጠልቻው በከባድ ተቃውሚውም አይደለም። መጫዎች መደሰት ይቻላል፣ ግን ከልክ ሲያልፍ ሁሉ ነገር መጥፎ ነው። እኔ ደግሞ ጨራሽ መጠጡንም ራሱ ያን ያክል እንዲህ አይነት ባህሪ ያለው ልጅ ነው። ግን ሲሄድ ደግሞ በደንብ ነው የሚጨማለቅበት። 2 ጊዜ እቤት ድረስ ጓደኞቹ አንኳኩተው ጠርተውት እና ብለው ግራጁዌሽን አለ ሰፈር ውስጥ እና ታዋጣለህ ወይ አብረህ ትገኛለህ ወይ ብሎት ግራጁዌሽን ተገኝቶ አብሮ ተጫውተው ተደስተው እዛ የተዋወቃትን ልጅ ይዞ ሄዶ ከእሷ ጋር ያደረበት ጊዜ አለ። ድንገተኛ ማለት ነው። ቤት አንኳኩቶ ይመጣል። ዝብርቅ መንፈስ ራሱ አንኳኩቶ ይመጣል። እና ሲመጣ ምንድን ማድረግ ያለባችሁ? በተጠንቀቅ ነው መጠበቅ። እኔ እንዲህ አይነት ባህሪ ያለኝ እንዲህ አይነት ጸባይ ያለኝ፣ ስለዚህ ጥንቃቄ ማድረግ አለብኝ። ድንገተኛ የሆኑ የመጡ ነገሮችን መቋቋም አልችልም። ስለዚህ መጠጥ የሚያሸንፋችሁ ከሆነ መጠጥን በቃ ማቆም። ጨዋታ በጣም ሲበዛ ሲደራ ድንገት አፋችሁ ሳት ብሎ ማይሆን ነገር የምትናገሩ ከሆነ ጨዋታ መቀነስ። መሄድ የማትፈልጉት ቦታ ላይ ሁልጊዜ የምትገኙ ከሆነ እዛ ቦታ ላይ ለመሄድ ስትፈልጉ ብቻ መሄድ። ጓደኞቻችሁ ሲጠሯችሁ አይ ስራ አለብኝ ብሎ ወዲያውኑ ከአንደበት የሆነ ቃላት አውጥቶ ማቆም። ሁልጊዜ ለሰዎች ሀሳብ ተገዥ አለመሆን። ለራስ ሀሳብ አንዳንድ ጊዜ ተገዥ መሆን ጥሩ ነው። ለምን ሰዎች በእኛ ጭንቅላት ላይ ፍላጎቶቻቸውን ሲያስቀምጡብን እሺ ብለን በይሉንታ በምናደርግበት ሰዓት ይሉንታ ራሱ ያላሰብናቸውን ነገሮች ያስመጣብናል። አንዱ ትልቁ ችግር እንዲያውም ይሉንታ ነው። ዝም ብላችሁ ሲያስቡት በቃ እሺ በቃ እኔ ግን አልፈለግኩም ነበር። ሴቶች በተለይ ብዙ ሴቶች ለመጀመሪያ ጊዜ ያፈቀሩትን ወንድ ላለማጣት ሲሉ ድንግልናቸውን ይሰጣሉ፣ ቤተሰቦቻቸውን ጥለው ይወጣሉ፣ ይሸሻሉ፣ ይጠፋሉ። ጥለፈኝና ዘይን ጥፋ አይነት ነገር ነው። በቃ ብዙ ነገሮች ይፈጠራሉ። ከዛ በኋላ ግን ያ ሰው የሚፈልገው ከፈጸመ በኋላ ወይ በትንሽ ስህተት ሲርቅ ወይ ዘማ የሆነች ትቀሪያለሽ ወይ በዛው በቃ አንዳንዶቹ የመጀመሪያ ጓደኛቸውን አግብተው የሚኖሩ አሉ። ግን ድንገተኛ ሀሳቦች መጥተው ሀሳብ ያስቀይራሉ፣ በይሉንታ ማለት ነው። በቃ እሺ በቃ እኔ ግን አልፈለግኩም፣ አንተ ከፈለክ ግን ችግር የለውም በቃ እንገናኝ፣ እሺ እኔም ዋሽቼ እመጣለሁ አንተም በቃ። ከዛ በፍርሃት ነው ሁሉ ነገር የሚደረገው። በቃ ሳትፈልጉት ዝብርቅርቅርቅ ያደርገዋል ህይወታችሁ። ያልታሰበ ደግሞ ትንሹ ዝብርቅ እሺ በቃ ምንም ማድረግ አልችልም የምትላለች። ትልቁ ዝብርቅ ደግሞ ከዛ በኋላ የምትጋፈጡት ህይወት ነው። በጣም ከባድ ህይወት ነው የምትጋፈጡት። ለድንግልና የምትሰጡት ክብር ይጠፋል። ድንግል በመሆንሽ ለነገሩ ክብሩን ካልሰጠሽው ምንም ማለት አይደለም። ግን የድንግልናን ክብር ካወቅሽው ከዛ በኋላ የሚመጣው ወንድ በትክክል ያንን ነገር ሊያጠፋ የሚመጣ ወንድ ነው የሚመጣብሽ።
የሚገርማችሁ ስለ ድንግልና ክብር የማያውቁ ሴቶች እስከ 40 ዓመትም እስከ 30 ዓመትም ድረስ ድንግል ሆነው የሚኖሩ ሴቶች አሉ። መልክ ኖራቸውም አልኖራቸውም ብታምንም ባታምንም እኔ ድንግል ነኝ ይላሉ ብዙ ሰዎች፣ ወንድም ሴትም። ግን ስለ ድንግልና ክብር ኖሯቸው አይደለም። አይነ ጥላ ዘግቶባቸው ሊሆን ይችላል፣ ወይም ደግሞ ለራሳቸው ጊዜ ስላልሰጡ ለስራ ብቻ ጊዜ ስለሰጡ ሊሆን ይችላል። ድንግል ሆኖ በጣም ረጅም ጊዜ የሚቆዩ አሉ። ልክ ድንግልናን አክብራ አውቃ እኔ በቃ የምፈልገው በተክሊል ማግባት ነው፣ እኔ የምፈልገው ንጹሕ ሆኜ መኖር ነው፣ እግዚአብሔር የሚፈልገው ይሄንን ህይወት ነው ብላችሁ ልክ ያንን አክብራችሁ ስታዩት ግን ያንን ለማበላሸት በጣም የምትወዱትን ፍቅረኛችሁን ያንን ጥያቄ ያመጣባችኋል። ሴትም ትሁን ወንድም ማለት ነው። በጣም የምትወዱት ፍቅረኛችሁ በተለይ ሴቶች ማለት ነው። በቃ ዓላማችሁን ሊያሳካ ይችላል ብላችሁ የምታስቡት ግን በመልክም ይሁን በመላመድ ፍቅር፣ በድንገተኛ አይኑካ በምትሉት ፍቅር ተዋውቃችሁ ግን በቃ ለድንግልና የሰጠሽው ክብር ከፍተኛ ይሆንና ይሄን ልጅ ላለማጣት ስትይ ዓላማሽን ብልሽሽት የሚያደርግ ጥያቄ ያመጣብሻል። አይነ ጥላው ነው። አንቺ ጋር ያለው አይነ ጥላ ድንግልናሽን ሊያፈርስ ሲፈልግ እሱ ላይ ያድርና ጥያቄውን ያመጣዋል። ይሄ ነው፣ ሌላ ነገር የለውም። ዝሙት እንዲፈጸም እንድትረክሱ የሚፈልገው መንፈስ ይሄ ነው። የማትፈልጉትን ጥያቄ ከምትወዱት ሰው ያመጣዋል። የማትፈልጉትን መስማት የምትፈልጉትን ደግሞ ሁልጊዜ ተናፍቁታላችሁ እንጂ ሁልጊዜ በፍጹም በቃ እኔ ብቻ ነው የምደውለው አንተ አትደውልም፣ ወይም ደግሞ እኔ ብቻ ነው የምደውለው አንቺ አትደውይም ትላላችሁ። እንዳይደውል የሚያደርገው እናንተ እንዲደውል ስለምትናፍቁ ነው፣ በጣም ስለምታፈቅሩ ነው። ማፍቀር በጣም መታደል ነው። መፈቀር ደግሞ የበለጠ መታደል ነው። ይህም ባለፈው ተናግሬያለሁና ይሄ እናንተ ፍቅረኛችሁ ወይም ፍቅረኛ እንድትደውል ትፈልጋለህ ወይም እሱ እንዲደውል ትፈልጊያለሽ፣ ግን አይደውልም። ሁልጊዜ ሲያገኝሽ ወይም ስታገኙ ትንጠባረሪያለሽ ወይም ይንጠባረራል። ይሄ የሚመጣው ውስጥ ካለው አይነ ጥላ አንጻር ነው። የኩራት ስሜት፣ በቂ መልስ አለመመለስ፣ አንቺ ስትደውይ ወይም አንተ ስትደውል ብቻ ነው የምታወሩት እንጂ ከአንድ ወገን ብቻ ነው የሚሆነው እንጂ ከሁለታችሁ ወገን አይመጣጠንም። ይሄ አይነ ጥላ ስራ ነው። ስለዚህ ዝብርቁ መንፈስ ይመጣና መሀል ላይ ድንገት በቃ እኔ እንዲያውም እሺ ማቲን ከሆነ እንዲያውም ሁልጊዜ ለመንኩሽ ጠየቁሽ፣ ይሄ እኮ ምንም ችግር የለውም እኮ የፍቅር ማጣፈጫ ነው እንጂ የፍቅር መግለጫ ነው እንጂ ምንም ሌላ ነገር አይደለም ይላል። በቃ ይሆናል አይደለ? ማንኛውም ፍቅረኛዎች ሁልጊዜ የሚያደርጉት ነገር አስመስሎ ያመጣውና ድንገት ያላሰባችሁትን ውሳኔ ያመጣና ዝብርቅ ያደርጓል ህይወታችሁን። እማዬ የምትኮራበትን አባዬ የሚኮራበትን ድንግልናችሁን፣ እሷ እኮ ልጄ እኮ ንጹሕ ናት፣ ኧረ ልጄ እኮ ቀና ብላ አታይም፣ እሷ እኮ እንዴ እኔ በጣም ጥሩ አድርጎን ያሳድጓት ተብሎ ግን እኩዮቿ የት እንደምትውል ያውቃሉ። እሷ ኧረ የምትውልበትን እንኳ አውቃለሁ ብሎ የሚያዋርዱ ደግሞ አሉ። ድንገት ማለት ነው። ይሄ የሚመጣው ላፈቀሩት ሰው ራሳቸውን ከመስጠት የሚመጣ ችግር ነው። በትዳር ላይ ደግሞ እህል በማስፈጨት በመብላት በመጠጣት በኩል ደግሞ እኚህ ሴትዮ በጣም ትልቁ ችግር የሚፈጥራቸው ይሄ ነው። የቤት ሰራተኛ አይጸናላቸውም ብዙ ጊዜ። እንዲያውም አሁን ያለችው ልጅ ትሻላለች ቆየችልኝ አሉ ሲገባቸው። ከ2011 መጨረሻ አካባቢ ጀምሮ እዛ ቤት ውስጥ በጣም ጥሩ ነገር አይቻለሁ፣ መልካም የሆነ ነገር አይቻለሁ። እነሱም ሲናገሩ ያው አሁን እየገባኝ ሲመጣ አብራን ስትሰግድ አብራን ስትጸልይ ምናምን ይችኛዋ ልጅ ጸናችብኝ እንጂ ወደ 20 ምናምን ይሆናል እድሜ ልኬን እኔ ከ20 በላይ ሰራተኛ አቀያየር ያለው የሚሉት እና ከሁሉም ጋር የምጣላው በድንገተኛ ነገር ነው። የሆነ ነገር እየሰራች ካየኋት ድንገት በቃ ወይ መታታለሁ፣ አንቺ ደግሞ ይሄን ማን አለሽ ማን ብዬ ስቆጣ ይደነግጣሉ። እትዬ ሸኙኝ ብላ ፌስታል ይዛ ትቆማለች። በማግስቱ በብዛት ደግሞ ድንገተኛ የሆነ ነገሮችን ቃላት አወጣለሁ ነው የሚሉት። ይሳደባሉ፣ ድንገተኛ ቃላት። ይሄ ድንገተኛ ቃላት ልጆቻቸውንም ያስቀይማል፣ ባለቤታቸውንም ያስቀይማል፣ የቤት ሰራተኛቸውን ጎረቤትም ያስቀይማል። አንድ ሴትዮ ብቻ ነች በጣም የሚገርማችሁ ነገር ችላ የተቀመጠችው። አያንቺ ነገር ደግሞ መጣብሽ በይሷ አሁን ተይውና እስቲ አሁን እናውራ ብለው ያንን አስቆመው እንደገና ወደ ነበረበት ያስቀጥላሉ። ሁልጊዜ ብዙ ሀሳብ የሚከማችበት ሰው በጣም ሊያወራው ከሚፈልገው ሰው ጋር ሲቀመጥ ብዙ ነገሮችን ለዛ ሰው ላወራ ብሎ ስለሚያስብ ይደበላለቅበትና ያንንም ይህንንም ያንንም ያዝ ለቀቅ ያደርግና ግራ ያጋባል ሲያወራ። ከዛ እናንተ ናቸው አስተካክላችሁ የምትሰሙት። እንደምንም ብላችሁ አስተካክላችሁ ትሰሙና ከዛ ሲጨርስ እና ይኸውልህ ብላችሁ ወደ ነበረበት ትመለሳላችሁ ማለት ነው። የመጀመሪያውን ሀሳብ ይረሰዋል ማለት ነው። ይቺ ሀሳብ ሁላችንም ብላለች፣ እኔም ጋር ነበረች። እና ማስተካከል አለብን እንዳያዘበራርቀን ጥንቃቄ ማድረግ ያለብን ምን እንደሆነ እንነጋገርበታለን፣ እመጣበታለሁ። ግን
በእህል በማስፈጨት ወፍጮ ቤት ሄደው እህል በማስፈጨት ደረጃ ብዙ ጊዜ ቤት ውስጥ የሚበሉት ጤፍ አንድ አይነት ጤፍ ነውና ሁልጊዜ እሱን ጤፍ ለማስፈጨት ሄጄ እንደዚህ ጤፍ ሆነ በቃ ይሄን አድርገው ብዬ ቀይሬ እመጣለሁ። ልጆቹ ይጮሁብኛል አሉ ማ ይሄን ነው እንፈልገው ይላሉ። እና ልጆቹ እንዲበሉ የሚፈልጉትን ነገር እንኳ ራሱ ሀሳብ ይቀየርብኝና በቃ ይሄን ብሉ ችግር የለውም ይሄ እንዲሆን እና በኋላ ግን ፈልገውታል ለምንድን ነው ያላደረኩት እላለሁ። ድንገት ነው ግን ሀሳቡ የሚመጣብኝ አሉ። ሁልጊዜ ወፍጮ ቤት ሄጄ ተበሳጭቼ ነው የምመጣው። የማልፈልገውን ጤፍ አዝዤ ተፈጭቶ ምናምን ነው የሚመጣው። ይሄ አለ። አንደበታቸው ከተዘበራረቀበት ጊዜ ጀምሮ ልጆቻቸውን ሲወልዱም ልጆቹ ከልጅነት ጊዜ ጀምሮ ያስቸግሯቸዋል፣ ሚስጥር ያወጡባቸዋል። እንዲያውም አንድ የሆነ ቀልድ ይቀለዳል። አቡሽዬ ይሉታል። አቤት። ሂድና እትዬን ሂድና በጆሮቸው ቡና ጠጡ በላቸው ብሎ ይነገረዋል። ይሄድና እትዬ አቤት በጆሮት ቡና ጠጡ ተብለዋል ይላል። ገብታችኋል? ይሄ ማለት ልጁ የሰማውን ነገር ነው የሚዘረግፈው። ልክ የሴትዮዋም ልጆች እንደዚህ ነበሩ። ምንድን ነው የሚያደርጉት? ቤት ውስጥ ሲወራ የተፈሳውን ነገር በሙሉ ሄደው ጎረቤት ላይ ወዲያውኑ ያወራሉ። ዝብርቅርቅ አድርገው ያወራሉ። ከዛ ይገርማቸዋል። ይመጡና አረ ልጆችሽን እባክሽን እንደው ልጆችሽን የአንቺስ እሺ የልጆችሽን ነገር ምንድን ነው ስትል ጊዜ ቤት ውስጥ የምታወሪውን ነገር እኮ ልጆቹ እየመጡ እየቀባጠሩ ከልጆች ጋር ሲያወሩ እማዬ እንደዚህ አባዬ እንደዚህ እያሉ ነው የሚያወሩት። ከዛ ይገረፋሉ። እየተገረፉ ነው ያደጉት ልጆች አታውሩ እየተባሉ በጨዋታ መካከል ዘብረቅ ብሎ ይመጣባቸዋል። እቃቃ ሲጮቱም ጭምር ማለት ነው። ይሄ ሁሉ እያደገ መጥቶ ነው ከዛ በኋላ ትልቁ ዘባራቂ የምንሆነው። በተለይ በንግግሮች መካከል በወሬ መካከል ገብቶ መሀል ላይ መዘባረቅ፣ ያልተጠበቀ ነገር መናገርና ያልተጠየቀ ነገር መቀባጠር። ያልተጠበቀ ነገር መናገር ማለት እኛ እንደዚህ አላሰብንም ለምን እንደዚህ ታስባለህ ብላችሁ የምትሉት ሰው የለም። ወይም ሴትም ኧረ በስመ አብ አንቺ ምን ሆነሽ ነው እንደዚህ የምታስቢው ብላችሁ የምትሏቸው ሰዎች አሉና ድንገተኛ ነገር ያመጣሉ። አይ እኔ በቃ እኔ እንዲያውም ትቼዋለሁ ይቅርብኝ በቃ ብለው ትውት ያደርጉታል። ኧረ እባክሽ እንደዛ የመጀመሪያ እንወያይበት ስትሏቸው በፍጹም አይሰሙም። ለምንድን ነው ይሄ የሚሆነው? ከኋላ የገጠማትን ችግር ታመጣለች ወይም የገጠመውን ችግር ያመጣና ሀሳቡን ሲያንሸራሽሩት ይቆዩና የፍርሃት መንፈስ ያድርባቸውና እንዲያውም ትቼዋለሁ ይቅርብኝ የፈራሁት ነገር አይደርስም ብለው ትውት ሊወስኑ መጥተዋል እኮ ወይ ሊታረቁ መጥተዋል። ቤተክርስቲያን ግቢ ውስጥ ሽምግልና ቁጭ ብለዋል። ወይም ደግሞ የሆነ ዕቃ ለመግዛት መኪና፣ ቤት ምናምን ለመግዛት ብዙ ነገር አድርገው አይ እኔ እንዲያውም ገንዘቡ ዝም ብሎ ቢቀመጥ ይሻለኛል፣ ደላሎቹ የሚበሳጩበት ወይም ደግሞ ገዢና ሻጭ በቃ ብዙ ችግሮች አሉ በየመካከሉ እና ልጆቹም በዚህ መልኩ ይሄ ባህሪ ይታይባቸው ነበር። ያልተጠየቁትን ነገር ይቀባጠራሉ። ያልተጠየቁትን ነገር በፍጹም እዛ ቦታ ላይ የማይገናኝ ነገር። ለምሳሌ አንድ ልጄ በጣም ያስጨነቀኝ ነገር አሉ ሴትዮዋ ሲናገሩ፣ ሁልጊዜ እንግዳ መጥቶ ቤት ውስጥ በተቀመጠ ቁጥር ወይ ነገር እማዬ ያን ነገር ንገሪያቸዋ ይላል። ድንግጥ ምኑን የሆነ ጊዜ ላይ ምኑን እል ነበር አሉ። ከሆነ ጊዜ በኋላ ግን ልጁ እንግዳ ፊት እኛ ቤት ውስጥ የተከናወነው ነገር በመናገር የሆነ ደስ እንዲላቸው ሰርፕራይዝ ምናምን በሚል ቤት ተገዛ ወይም መኪና ተገዛ፣ ሰው እንዲሰማው የማይፈልጉትን እነሱ ያስቀመጡትን ሚስጥር ልጆቹ መኪና እኮ ተገዛልን ምናምን ብለው ይናገራሉ። ድንገት ዘብረቅ ይላል። ገዛችሁ እንዴ ይላሉ ሴትዮዋ ደግሞ ወይም ዘመድ። ኧረ ዝም ብሎ ነው እባክሽ እንደው ልጆቹ እንደዚህ ቀባጣሪዎች፣ ኧረ ዝም ብለን ነው እስቲ አዋተን ከዛም ብለን ይሄ ልጅ ነው ቁጭ ከሚል አንድ የሆነች ታክሲ ነገር ገዝቼለት ከዛ በኋላ ቤተሰብ ዘመድ ከሄደ በኋላ ልጁን ቅጥቅጥ ነው ማድረገው አሉ። ማን ጠይቆ ነው የቀባጠርከው? አሁንም አያርፍም። የሚገርማችሁ ሴቷም ልጅ እንደዚህ አድርጋለች። እንደገና ደግሞ አሁንም በሚቀጥለው ጊዜ ደግሞ ቁጭ ብለው እየተወያዩ እያለ ሳልነግርሽ እንዴ ባለፈው እኮ ብለው ዝም በይ ይላሉ እናትየው። እሺ ምንድን ነው ሲሉ ዝም በቃ አንዳንድ የሚወሩ ላሉ የማይወሩ ነገሮች አሉ ብለው ዝም ይላሉ። እና ባህሪ ለባህሪ ጸባይ ለጸባይ ተግባብተዋል። በቃ ቤተሰብ ሁሉም ተመሳሳይ ባህሪ ነው ያላቸው። በተለይ አባትየውና ባልና ሚስት ተመሳሳይ ባህሪ ኖሯቸው መጋባታቸው ይገርማል በጣም። ሁለቱም ተመሳሳይ። የአባትየው ትንሽ የሚለየው ካፈርኩ አይመልሰኝ ነገር ነው። ይሄ አንድ ነገር ካፋቸው ከወጡ በኋላ ድርቅ በዛ ነገር ላይ በቃ ስህተትም እኮ ነው። እውነት ሆኖ ድርቅ ቢሉ ጥሩ ነው። ሃይማኖት ላይ ቢሆን ይሄ ጥሩ ነው እኮ ስለ አምላክ ለመመስከር ወይም ደግሞ ስለ ሃይማኖት ለማስተማር ሃይማኖትን ካድ ሲባል አልክድም ብሎ ለሰማዕታት ለመሰዋት ቢሆን ኖሮ ጥሩ ነበር። ድርቅ ማለታቸው ተሳስተውም እኮ ነው እንዴ
እንዲያውም ይቅርታ አድርጉልኝና ካልሲ ሁለት የተለያየ ካልሲ አድርገው ማለት ነው። ይሄ ሰውዬ አድርጎት ሄደው ካልሲ የተለያየ ካልሲ ነው ተመሳሳይ መስሎት ነው ብሎ ሴትዮዋ ይደውላሉ። አንተ ሰውዬ አድርገህ ሄድከው ካልሲ የተለያየ ነው ሲል ጊዜ ቆየት አይተውት ነው መሰለኝ ጎንበስ ብሎ አውቃለሁ አሉ። አይ እንደ አንተ ጸባይ አሁን ላለማመን ነው አይደለ? ምን አውቃለሁ ከምትል ወይ ነው እንዴ ብትል ምን አለበት ሲል ጊዜ አንቺ ሴትዮ ዝግ በቃ ይሉና ድንገት እኮ ነው አውቃለሁ። ከዛ ማታ ሲመጡ ልጆቹ ይስቃሉ። ከዛ እግራቸውን ገለጥ አድርገው ሲያዩዋቸው ካልሲው አንድ አይነት ነው። እሺ የዚህ እግር ካልሲ አንድ እግር ካልሲ ታረከው ሲባል ጊዜ ምን አቅላቸዋለሁ አሁን አድርገው የመጣው አዲስ ካልሲ ነው፣ ይህን ካልሲ አይተነው አናውቅም ይላሉ። ይስቁባቸዋል በአባትየው። አንዳንድ ጊዜ ስቀው የሚያሳልፉት ነገር አለ። አንዳንድ ጊዜ ደግሞ አባትየው ሲሳቅባቸው ይማታሉ። እና በትክክል የሚያስቅ ከሆነ ግን ልጆቹ በደንብ ይስቃሉ። ስለዚህ ስህተታቸው ላለማመን ድንገተኛ የሚያወጣት ቃላት ደረቅ የሚል ስም አሰጥቷቸዋል። ይሄ መንፈስ እንዴት ተያዘ የሚለውን ደግሞ እንነጋገር እስቲ። እስካሁን በጣም ብዙ ነው ያወራሁላችሁ ስለ ዝብርቅ መንፈስ፣ የድብቅ መንፈስ። ብዙ ጊዜ እንዲያውም አባታችን ሲናገሩ በዚህ ጉዳይ ላይ በማለዳ መያዝ ቁጥር 1 ላይ ሲናገሩ ምናሉ? ስለ ዝብርቅ መንፈስ ድብቅና ግልጽ የሆነ ድብቅ ዝብርቅ መንፈስ አለ ብለዋል። የድብቁ የዝብርቅ መንፈስ የሚያደርገው ምንድን ነው? አንዳንድ ዳኞች፣ አንዳንድ ውሳኔ የሚሰጡ ንጉሶች ምናምን ላይ ተቀምጠው መንፈሱ ይገደል ካሉ ይገደላል፣ ይፈታ ካሉ ይፈታል። ግን ተሳስቶም ሊሆን ይችላል፣ ወይ ጠጥቶ ሊሆን ይችላል፣ ወይ ብቻ የሆነ ሀሳብ ተናዶ ሊሆን ይችላል። ያን ውሳኔ የወሰነው ግን ይሆናል። በቃ አንዳንድ ፖሊሶች አይታችሁ ከሆነ ወይም አንዳንድ ፌዴራሎች በስነ ስርዓት ማዋራት ሲችሉ ሌባም ሊሆን ይችላል፣ ላይሆንም ይችላል። ሲይዙት አንድ ጊዜ ይመቱታል። ለምን ትመታኛለህ? ምን አድርጌህ ነው? መጀመሪያ አጣራ፣ ማድረግ አለማድረግን ስትሏቸው ጊዜ ይሄ ፖሊስነት ስሜት ወይም ደግሞ ዝም በል ምናምን ብለው እንደገና ይደግማሉ። እንደገና ምን አድርጌህ ነው የምትመታኝ? ወይኔ ወይ አትሉም እኮ በጣም ስለምትናደዱ የዱላው ህመም ቻል አድርጋችሁት በጣም የሚያሳስባችሁ የትኛው ነው? ፖሊሱ የሚማታው ምት ነው። ለምንድን ነው የምትመታኝ? ቆይ እስቲ መጀመሪያ አጣራ ስትሉ ጊዜ ያኛው ፖሊስ ይመጣና ያጣድፋል። ተንበርከክ ምናምን ብሎ ምንም ሳታደርጉ ዝም ብሎ አጣድፎ መጨረሻ ላይ ግን ነፃ ሆናችሁ ስትወጡ ወደ ቤታችሁን እንጂ የምትመጡት ስለተመታችሁት ዱላ ስለደረሰባችሁ ድብደባ ምንም አይጠየቅም። ያሰው እናንተም አትናገሩም። በሰላም ወደ ቤታችሁ መምጣታችሁ ነው የምታስተውሉት። ፖሊሱ ላይ ያለው የዝብርቅ መንፈስ ወይም ፖሊሱ ላይ ያለው ድንገተኛ እርምጃ እንዲወስድ የሚያደርገው መንፈስ ዝብርቅ ይባላል። እናንተም ጋር ራሱ አንዳንድ ጊዜ ከእንደዚያ የህግ ባለሙያዎች ከሆኑ ሰዎች ጋር ስታወሩ ድንገት ዘብረቅ ያደርጋችሁት ነገር ያስከስሳችኋል። ሰደበኝ፣ ገላመጠኝ፣ ማገጠብኝ ምናምን በሚለው ሰበብ ራሱ የተፋቱ በጣም ብዙ ሰዎች አሉ። ለእኔ ቦታ አይሰጠኝም ብለው ሽምግልና ላይ ራሱ ይናገራሉ። አይንከባከበኝም፣ ቦታ አይሰጠኝም ብላ ስትናገር እኔ ላንቺ ቦታ አልሰጠሽም፣ በቃ እሺ ችግር የለውም ምናምን ይላል። ይተዋል፣ በቃ ይቂም ይይዛል። እሷም ድንገት ነው ይህን ቃላት ያወጣችው። እቤት ውስጥ መሆነው ራሱ ድንገት ባወጣችው ቃላት አናቷ ላይ ዱላ ያረፈባት፣ የሞተች፣ ሰውነቷ የተቆራረጠ፣ አይኗ የጠፋ፣ እግሯ የተቆረጠ ስንት ሴት አለች። ድንገተኛ ካፏ ባወጣችው ምላስ። አንዳንድ ነበልባል የሆኑ ሴቶች አሉ። አንዳንድ ሴቶች ደግሞ ምንም ሳያጠፉ ከባልየው አደገኝነትና ኃይለኝነት አንጻር የመርሳት ችግርም ኖሮባቸው ሊሆን ይችላል። የሚፈልገው ነገር ስላልተከናወነለት ዱላ የሚቀምሱ አሉ። ዱላ የሚቀምስ ባል ብቻ ሳይሆን በተናገረው ቃላት ስህተት የተነሳ የሚቀጣ ባልም አለ። የሚቀጣ በተለያዩ ነገሮች የሚቀጣ ባል፣ ሚስቶች የሚቀጡበት የራሳቸው የሆነ መንገድ አለ። እሱን አልናገርም። አስተካክሉ። ባሎቻችሁን በሲስተም ነው የምትቀጡት። እሱ ነገር አስተካክሉ። በእርግጥ መቀጣት የሚገባው ባል ይኖራል። እንደ ያመሻሽበት ደሪ ብሎ እንደሚለው ባይሆንም ወይም ድብድብና ጠብሰብስቦ መደባደብ ባይሆንም ግን በሲስተም ባላችሁን የምትቀጡበት መንገድ ይኖራል። ያን ነገር አስተካክሉ። ባሎች እሱን ካወቁ ስለሚማቱ ነው እንዳይመቷችሁ ብዬ ነው የማልናገረው። እና ብዙ ጊዜ የተዘበራረቁ ነገሮችን ለማስተካከል ጠላት መኖሩን ማወቅ ያስፈልጋል። እንዴት ነው ጠላት ውስጣችን የገባው? እንዳልኳችሁ የህግ ባለሙያዎች አጠገብ ላይ ሆናችሁ አንዲት ቃላት ስትናገሩ እዛው የምትታሰሩበት ሁኔታ ይኖራል። በሐሰት ለመመስከር ሄዳችሁ ስትዘባርቁ፣ ስትደነባበሩ ማለቴ ምናምን ስትሉ ጊዜ በቃ ወዲያው ተገምቶባችሁ በቃ
ተብሎ በሐሰት የሚመሰክር ሰው ይታሰራል። ታውቃላችሁ አይደል? እንዲህ አይነት ነገሮች አሉ። ራሳቸው የህግ ባለሙያዎችም ራሳቸው የሚታሰሩበት ጊዜ አለ። ሲዘባርቁ በገንዘብ የተነሳ ጉቦ ተቀብለው ሲዘባርቁ እውነተኛ ማስረጃ ተገኝቶባቸው የታሰሩ ዳኞችም አቃቢ ህጎችም ጠበቃዎችም አሉ። ተከሳሽ ከሳሽ ሆኖ የሚገለበጥበት ጊዜ አለ። በመተት የሚሆን በገንዘብ በጉቦ ማለት ነው። ከሳሽ ደግሞ ተከሳሽ የሚሆንበት ጊዜ አለ። ሊከስ ሄዶ ወይኔ ባልከሰስኩም ወይኔ ባልጀመርኩት ይሄንን ጉዳይ ተረታሁኝ እኮ በቃ ልታሰር ነው፣ የአንዳንድ ጉዳዮችን ገንዘብ ልቀጣ ነው፣ የክላሰር የትራንስፖርት የምናምን ተብሎ ሲፈረድባችሁ ብዙ ጊዜ እናንተ ከሳሽ ሆናችሁ ተከሳሽ የምትሆኑበት ጊዜ አለ። ፍርድ ቤቱ ከወሰነባችሁ ያንን ሰው ስላንገላታችሁ ብቻ የምትቀጡት ቅጣት ሁሉ አለ። አንዳንድ ጊዜ ባልጀመርኩት የምትሉት ነገር። ይሄ ሁሉ የዝብርቅ መንፈስ ስራ ነው። ይሄ የዝብርቅ መንፈስ ከየት መጣ? ከመጀመሪያው ከቤተሰብ ነው የሚመጣው። ከቤተሰብ ሲመጣ መጀመሪያ ውስጥ ያለው መንፈስ እናንተ ጋር ያለውን እድል ያነባል። እግዚአብሔር የሚሰጣችሁን ጸጋ እድላችሁን ተናግሮ የማሳመን ከሆነ ንግግራችሁን የረገጣችሁት የነካችሁት ነገር ሁሉ አንዳንድ ቡቲክ ውስጥ የሚሰሩ አንዳንድ አስተናጋጆች፣ አንዳንድ መስሪያ ቤት ውስጥ የሚሰሩ በአንደበታቸው የተቀጠሩ ሰዎች የማሳመን ችሎታቸው በጣም አሪፍ ከሆነ ወይም ደግሞ የመስራት አቅማቸው ታታሪ ሆኖ ሲሰሩ ከጎረቤት ተመሳሳይ ስራ የሚሰራ ድርጅት ካለ ይቀናባቸዋል እና ምን ያደርጋል? መተት ይልካል። እዛ ቤት ያለችው ልጅ እኮ ምላሷ እሷ ልጅማ ከዛ ቤት ካላባረርኳት እኔ ገበያ ወይ እሷን አመጣታለሁ ወይ እቺ ልጅ አባራታለሁ ብሎ እናንተ ደሞዛችሁን በወር የምትቀበሉበትን አሪፍ ምላስ አለኝ የምትሉትን የዛኛው ድርጅት ባለቤት መጥቶ እናንተን ከስራ እንድትባረሩ በመተት ያባራችኋል። ይሄ መንፈስ ይገባና ሰዎች ከስተመር ስትናገሩ እንድታስቀይሙ፣ በሰዓቱ እንዳትገኙ፣ ከአሰሪያችሁ ጋር እንድትጣሉ፣ እንድትጋጩ፣ የሚሸጠው ዕቃ የተበላሸ እንዲሆንና የሚያስጠይቅ እንዲሆን በማድረግ እናንተ እንድትዘበራርቁ አድርጎ ከስራ እንድትባረሩ ያደርጋችኋል። ከዛን ቀን ጀምሮ ዝብርቅ መንፈስ ይጀምራል ማለት ነው። ህይወታችሁም ይዘበራርቃል። የምትነኩት ነገር በሙሉ የተዘበራረቀ ነው የሚሆነው። ምንም ነገር በቃ ያስኩት ስትሉ አይያዝም። በጣም ብዙ ሰዎች ድንገት ካፋቸው በወጣች ቃላት እድላቸው የተወሰደባቸው፣ ገንዘባቸው የተነጠቁ፣ ህይወታቸው የተበላሸባቸው ብዙ ሰዎች አሉ። ይሄን ነገር መከላከል የሚቻለው እኔ ተቀጥሬ በነበርኩበት ወይም ቀጣሪ በነበርኩበት ወይም እሰራ በነበርኩበት ቦታ ላይ ማን ምን ቀርቦኛል? እንዴት ነበር? ምላሴ ጥሩ ነው? አሳማኝ ነኝ? አዎ። ይሄንን ማን ሊፈልገው ይችል ነበረ? እንዴት ነው ብላችሁ ራሳችሁ መርምሩ። አንዳንድ ቀጣሪዎች ራሳቸው የእናንተን አንደበት ፈልገውት እዛ ድርጅት ላይ ረጅም ሰዓት እንድትቆዩ መተት የሚያበሏችሁ አሉ። በቃ እንድትቆዩ አባል እንድትሆኑ ሁልጊዜ እንድትሰሩ ማለት ነው እዛ ቤት ውስጥ እና አንደበታችሁ ተፈልጎ ነው እዛ ቤት ውስጥ የምታወሩት ምን የምትሉት። በተሻለ መጠን ግን መንፈሱን ለመያዝ ያላችሁ አማራጭ ባህሪያችሁን ማየት፣ ጸባያችሁን ማየት። ለምንድን ነው የምዘባርቀው? ምን ሆኜ ነው ብላችሁ መጠየቅ ብቻ ሳይሆን ያን ነገር ለማስወገድ እኔ ውስጥ የዝብርቅ መንፈስ ካለ በጌታ በኢየሱስ ክርስቶስ ያላችሁ በመቁጠሪያ ራሳችሁን መምታትና መንፈሱን መገሰጽ ያስፈልጋል። በተቻላችሁ መጠን የአባቶቻችንን መጽሐፍት ማንበብ። እንዴት ነው የአንደበት ቅድስና የሚል አንድ መጽሐፍ ወንድማችን ዲያቆን ልሳነ ጽድቅ ኪዳን የሚባሉ ወንድማችን አንድ መጽሐፍ አውጥቷል። የአንደበት ቅድስና የሚል ብዙ ጊዜ በመናገር ሳይሆን በማዳመጥ ነው ህይወት የሚገኘው። ብዙ ማዳመጥ፣ ጥቂት መናገር። የአንደበት ቅድስና የሚለውን መጽሐፍ አንብቡ። ይህንን መጽሐፍ ብዙዎቻችሁ ካነበባችሁ በኋላ ትጠቀማላችሁ ብዬ አስባለሁ። ምናልባት በዚህ አጋጣሚ ልናገር ብዬ ነው። ሌሎችም ስለ አንደበት የሚናገሩ የዝምታ ቅድስና የሚል ደግሞ መጽሐፍ አለ። በጣም ደስ የሚል መጽሐፍ። ጸሐፊውን አላስታውሰውም። መጽሐፉን አንብቤዋለሁ። የዝምታ ቅድስና ወይም ደግሞ በዝምታ ውስጥ የሚገኝ የአርምሞ ኃይል ማለት ነው። ይህንንም ማወቅ ያስፈልጋል። አባቶቻችን የተጠቀሙት በምንድን ነው? እንዲያውም አንድ አባት በገድላት ላይ ጸሎት እያደረጉ እያለ እየጸለዩ እያለ መጀመሪያ ባጠገባቸው አንድ የሆነ ሰው ያልፋል፣ እየሮጠ ያልፋል። ከዛ ሁለት ፖሊሶች ወይም ደግሞ በድሮ ጊዜ ማለት ነው ሁለት ጭፍሮች ነው የሚባሉት ሲያልፉ አባቴ በዚህ በኩል ሰው አልፏል ሲሏቸው ጊዜ አዎ አንድ ሰው በዚህ አልፏል ብለው ዝም ብለው ጸሎታቸውን ይጸልያሉ። ከዛ ከተወሰነ ደቂቃ በኋላ ያንን ልጅ ደብድበውት ጨርቅ አድርገውት ቅጥቅጥ አድርገው ተሸክሞት እያንፏቀቁት ባጠገባቸው ይዞ ሲያልፉ አይተው
በስመ አብ ወልደ መንፈስ ቅዱስ ብለው አማትበው መጽሐፋቸውን ዘጉና ይቺ አንደበት ነች ይሄ ልጅ ያስቀጠቀጠችው፣ ጌታ ሆይ ይቅር በለኝ፣ እኔ በዚህ በኩል አልፏል ባልል እነሱ ወደዛ ሄዳሉ፣ ይሄ ልጅ ይተርፍ ነበረ፣ ቢሰርቅም ባይሰርቅም ይሄ ልጅ የተደበደበው በእኔ ነው፣ ይቺ አንደበት ናት ብለው አንድ ትልቅ ድንጋይ ጎርሰው፣ የሚገርማቸው ትልቅ ድንጋይ ጎርሰው ይውላሉ። ምግብ ሊበሉ ሲሉ ብቻ ድንጋይ ያወጣሉ፣ ይበላሉ። ከዛ በኋላ ድንጋዩን ጎርሰው እድሜ ልካቸውን ኖሩ ይባላል። ክፉ ላለመናገር የዚህን ያክል አንደበት ያስቀስፋል። ድንገት ነው ካፋቸው የወጣቸው ያቺ ቃላት። ስለዚህ የምንናገረው ነገር እንወቅ። እግዚአብሔር በጠቢቡ ሰለሞን ላይ አድሮ ምን አለን? ብዙ ከመናገር ይልቅ ብዙ ማዳመጥን ምረጡ። በቃ ብዙ መናገር የሚጠቅም ከሆነ መምህራን ከሆኑ ወይም ደግሞ የሚጠቅም ፍሬ ያለው ነገር ከሆነ ብቻ ነው። እሱም ሲሆን ነገር ቢበዛ ምንድን የሚባለው የሆነ የሚባል ነገር ተረት አለው። በመጫኛ አይጫንም ነው የሚባል ነገር አለና ዝርዝር ኪስ ይቀዳል ይባላል። በጣም ብዙ ነገሮች ሲበዙ ሚስጥር ይሾልካል፣ ሚስጥር ይወጣል። እኛ ለመማማር ነው ረጅም ሰዓት የምንነጋገረው። ግን የማይጠቅም ነገር ከሆነ ሳቅ፣ ጨዋታ ያለበት ቦታ ላይ ቀልድን ቆጠብ ማድረግ። አንዱ ሲቀልድ ቆይ እኔም ደግሞ አንድ የምነግራችሁ ነገር አለ ብሎ ቀልድ መቀለዱ እንዳለ ሆኖ ግን ቀልዱን ከዛ ቦታ ጋር የሚመጥን ነው አይደለም። ይህንን አትሞስፌሩን ወይም ደግሞ ኤንቫይሮንመንቱን ወይም ደግሞ እዛ ቦታ ላይ ያለውን ስሜት የሚሰብር ነው። ድንገት ያልታሰበ ቃላት ነው የምናገር ወይስ አይደለም ብሎ አስተውሎ መናገር ያስፈልጋል። አስተውሎ ባለመናገር የምንጋብዘው መንፈስ እኛን ሊጎዳን ይችላል፣ ሊያስገምተንም ይችላል። አፍ ሲከፈት ጭንቅላት ይታወቃል ይባላል። በጣም ብዙ ተረቶች ተተርተዋል። እንደፈለግን ስናወራ ከንግግሩ እስቲ እዩት። ዘመድኩንን ራሱ አሁን ዘመድኩን አሁን ማይነካካው ነገር የለም። በጣም ብዙ ነገሮችን ያወራል። በጣም ብዙ ነገሮችን ያወራል። በመሃል ደግሞ መንፈሱ በፊት ለፊት በደንብ ይታይበታል። ላዩ ላይ የድሬዳዋ ልጅ ነኝ ይላል፣ የሐረር ልጅ ነኝ ይላል። የምን መንፈስ ውስጡ እንዳለበት በሲስተም ይናገራል። አፉ ላይ ዘብረቅ ያለ መንፈስ አለ። ስለማያውቀው ነገር ይናገራል። የመረጃ ምንጮቻችን የሚላቸው ወሬኞችን ነው የመረጃ ምንጮቻችን የሚለው። ያው እነዚህ ወሬኞች እውነት ይሁን ውሸት ይሁን ሳያረጋግጡ ይነግሩታል። እሱ ደግሞ እርግጠኛ ሳይሆን ይናገራል። የተናገረው ነገር ይጎደዋል፣ ያሰድበዋል። የሚጠቅም ነገር የተናገረ መስሎት ደግሞ ሁሉም ሰው ስለሚያዳምጠው ደግሞ በቃ በስሜት ነው የሚያወራው። በጣም በስሜት። በዛ መካከል ደግሞ አባቶችን ይዘልፋል። አባቶችን ይዘልፋል ማለት በጣም ብዙ ትልልቅ ጳጳሳትን ይዘልፋል። የተለያዩ በጣም ብዙ ስህተቶች ይገኛሉ ከአንደበቱ ላይ። ከመንፈሱ አንግል አንጻር ግን ሲታይ በጣም ጥንቃቄ የሚያስፈልጋቸውን ነገሮች ግን መናገር የማይገባቸውን ነገሮች አሾልኮ አውጥቷል። እነዚህ አሾልኮ ያወጣቸው አንደበቶች ውስጥ ያሉት ቃላቶች ነገ ከነገ ወዲያ ለራሱ ለልጁ፣ ለሚስቱ፣ ለቤተሰቡ ሞራል ራሱ ከባድ ነው የሚሆነው። ልጆቹ ሲያድጉ ያነባሉ፣ ያዳምጣሉ፣ ያዩታል አባታቸው የሚናገረውን ነገር። ከስር የተሰጠውን ኮሜንት ያሉ አንዳንድ ነገሮች ይመለከታሉ። ባለፈው ነግሬያቸዋለሁ። ቪዲዮዎች አፕሎድ ከተደረጉ በኋላ ልጆች ይመለከታሉ፣ ቤተሰቦች ይመለከታሉ። ሞራላቸው የሚነኩ በጣም ብዙ ሰዎች አሉ። የሰውን ገበና ስታወጡ ስሙ መጠቀስ የለበትም፣ መልኩ መታየት የለበትም ብዬ የምናገረው ለነገ ለከነገ ወዲያ ለሚያድጉት ልጆች ነው። የአርቲስቶቻችንን ፎቶ ስትለጥፉ በደግነት ከሆነ ብቻ ነው እንጂ በመጥፎ ከሆነ እባካችሁን ለዩቲዩብ ለሰብስክራይብ ብላችሁ ያልተደረገ ነገር በፍጹም የሰው ፎቶ አትለጥፉ። ላልተደረገ ነገር ይህ በጣም ከባድ ነው። የሰውን ሕይወት ያበላሻል። ዝብርቅቁን ነው የሚያወጣው ድንገተኛ ነገር። በኢንተርቪው ሰዓት አንዳንድ ሰዎች ሲናገሩ ዘብረቅ አድርገው ይናገራሉ። ትንሽ አንዳንድ ጊዜ ሹልክ ብሎ ይወጣል። ሹልክ ብላ ስትወጣ ያቺ ነገር ትብጠለጠላለች። ሁሉም ይቀባብ እንዲያለች እንዲያለ በቃ ይወጣል። አብይ አህመድ ጠቅላይ ሚኒስትራችን የተናገረው አንድ የሆነ ቃላት አለ። ጀዝባ ብሎ የተናገራት ቃላት አለች። ታውቃላችሁ አይደለ? እሷን ቃላት ሁሉም ዩቲዩብ ውስጥ ታገኙታላችሁ። ይሄ እኔም አሁን ጀዝባ ብዬ የተናገርኩት እሱ ስለተናገረው ሁሉም ውስጥ አለ። አያችሁ? የአንድ ስህተት እንደ ድንገት የወጣችው ነገር ካሜራ ቃብ አድርጋ ትይዛለች። የማይዋሽ ማን ነው ብሎ ተናገሩ አንድ ጊዜ መላከ መንክራት መምህር ግርማ ወንድሙ። ማን ነው የማይዋሽ የያዘውን የማይለቅ አሉ። ጻድቃን ናቸው ቅዱሳን ናቸው ምናምን ስንል ብዙ ስናወራ አይደለም ካሜራ ነው ብሎ ተናገሩ። ካሜራ የያዘውን አይለቅም። ወጣችሁ ኢንተርቪው በምትደረጉበት ሰዓት አርቲስቶችም ሆናችሁ ማናችሁም ዩቲዩበሮች ስትናገሩ ቀለል አድርጋችሁ ነገሩ ስትናገሩ አስተውላችሁ፣ ካልሆነ ደግሞ ይሄን የተናገርኩት ከዚህ አንጻር ነው ብላችሁ ማስተባበያ እንኳን መስጠት የሚቻልበት ሁኔታ ቢዘጋጅ እንጂ ቃላት ካዳለጠች በኋላ አስቸጋሪ ናት።
ሹልክ ብላ ከወጣች በኋላ በጣም አስቸጋሪ፣ ወይም ያመናችሁበት እንደሆነ በደንብ መናገር ነው። አምናችሁበት ከወጣችሁ ችግር የለውም። ግን አሁን ማነች ስሟ እህታችን ሳሮን የምትባለች ስለ ሽሮ አንዲት ቃላት ጣብ አደረገች። ራሷም እንዲያውም ምናለች? ሽሮን አገነንኳት አለች። ሽሮን አስከበርኳት፣ እንዲያውም ፌመስ አረኳት፣ አፈመስኳት አለች። ምንድን ነው ስለ ሽሮ እንደማትወድ ተናገረች። ሽሮን ያልወድም አለች። ከዛ በኋላ በዩቲዩብ ተብጠበጠ እና ምንናገረውን ነገር እንወቅ። አንዲት ዘፈን በመዝፈን የ5 ደቂቃ የ4 ደቂቃም የ3 ደቂቃም ዘፈን ሊሆን ይችላል። በመዝፈን በጣም ታዋቂ ይሆናል ዘፋኙ። ያ ዘፈን ነው ታዋቂ ያደረገው እንጂ አዋቂ ላይሆን ይችላል ዘፋኙ። ታዋቂና አዋቂ ይለያያል። ከዛ መቼም የአየር ሰዓት ለመሸፈን ጋዜጠኞቻችን የታወቁ ናቸው። 40 ደቂቃም 1 ሰዓት የሚሸፍንላቸው እነሱ ምንም ችግር የለውም። የሆነው ያንን የታወቀውን ዘፋኝ ያመጡትና ወንበር ላይ ቁጭ ያደርጉታል። ከዛ እንዴት ነው ወደ ዘፈን የገባኸው? እንዴት ነው ቤተሰቦች ተቀበሉ ሆይ? ይሄን ዘፈን ታዋቂ ሆነልህ? እስቲ አንዴ ዘፈን በቃ ማለት የ5 ደቂቃ ዘፈን ናት። አይዲያዋ ምናልባት ግጥምና ዜማው ከሆነ ሰው መጥቶ ሊሆን ይችላል። ይሄ ዘፋኝ አንደበቱ ብቻ ወይም ደግሞ የድምፅ ጸጋው ብቻ ሊሆን ይችላል። የተሰጠው ተፈጥሮ ጸጋው ብቻ ሊሆን ይችላል ታዋቂ ያደረገው። ጭንቅላቱ ግን ባዶ ሊሆን ይችላል። ይዋቸው እስቲ አብዛኞቹ አሁን አዳዲስ የመጡት ዘፋኞችን ይዋቸው፣ ንግግራቸው ላይ ለከት የላቸውም። ለሚናገሩት ንግግር ራሱ ለከት ወይም ደግሞ ጥንቃቄ ስለማያደርጉ ሰክረው ሐሺሽ ወስደው የሆነ ነገር አድርገው ዩቲዩብ ውስጥ ይገባሉ፣ ላይቭ ይገባሉ፣ ይያዝባቸዋል ያ ቪዲዮ። መኪና ውስጥ ሆነው የሆነ እንደዚህ ብሎ ተቀርጸው ይለቁታል። ወይ ብልግና ወይ አንገታቸው ላይ ግን መስቀል አለ። የሚገባቸው ኦርቶዶክሶች ሆነው ወይ የሆነ ሃይማኖት ወኪል ይሆናሉ። ድንገት ካፋቸው ትወጣለች ቪዲዮ። ዩቲዩበሮች ደግሞ ቃብ ያደርጓት ያላችን ቪዲዮ በቃ የዝብርቁ መንፈስ ተያዘ ማለት ነው። የሚያዘው ግን በጥሩ እነሱ በሚያስቡት ዩቲዩበሮች ያዙት ያን መንፈስ ይዘውት ምን ያደርጉታል? እንካ ብሎ ይበትኑታል ለህዝቡ ለዓለም። ከዛ እቺ የምትባል አርቲስት በዚህ በኩል እንደዚህ አድርጋ በካሜራ ተይዛ በዚህ ጊዜ በኢንተርቪው ስትደረግ እንደዚህ ተናግራ ነበረ። በቃ ምንም ለህዝቡ ጉዳዩ ያልሆነውን ቪዲዮ በጣም ብዙ መነጋገሪያ ይሆናል። ድንገት ካፋቸው በወጣ ቃላት ማለት ነው። ድንገት ካፋቸው በወጣ ቃላት። ስለዚህ አርቲስቶች የሆናቸው ይህን ትምህርት የምታዳምጡ ብትችሉ ይህን ትምህርት ለብዙ ሰዎች አዳርሱ። እናንተም ተናገሩ። ለምትናገሩት ንግግር ጥንቃቄ ያስፈልጋል። እኔ መጽሐፍ ቅዱስ ጥቅስ መጥቀስ አስፈልጎኝ አይደለም። እኔ አሁን መናገር አልፈልግም፣ አያስፈልግም። እንዲሁ እንወያይ እስቲ። ተናግራችሁ ተጎድታችኋል ወይስ ተጠቅማችኋል? አርቲስቶች ኢንተርቪው ተደርጋችሁ አብዛኛዎቻችሁ ከስንት አንድ ለምትናገሩት ንግግር ተጠንቅቆ የሚናገር ቴዲ አፍሮ እንኳን ምንድነው የምትሉት በእናንተ ሙድ ተይዞበታል። ተጠንቅቆ ነው የሚናገረውና ለሚናገረው ንግግር እንኳን ጥንቃቄ አድርጎ ለብዙ ጋዜጠኞች ራሱን አይሰጥም። ይሄ እንደዚህ ኢንተርቪው ምናምን አይወድም። ግን አንድ ጊዜ ኢንተርቪው ተደርጎ ያቺ የተደረገችው ኢንተርቪው ተወስዳ በንግግሩ በድምፁ ካፉ በሚወጡት ቃላቶች ሙድ ተያዘበት ነው የምትሉት፣ ወይም ደግሞ መነጋገሪያ ሆነ። በጨዋ ቋንቋ እናውራና መጥፎም ነገር ተናግሮ ቢሆን ኖሮ ልክ እንደዛ ይብጠለጠል ነበር። ተናግሮ እኮ አያውቅም። ለጋዜጠኞች እኮ ድምፁን ሰጥቶ አያውቅም። ግን አንድ ቀን ድምፁን ቢሰጥ ድንገት ስህተት ቢገኝበት አስቡት እንዴት ስሙ እንደሚጠፋ። ሰባኪያኖች ራሳቸው በጣም ስሙ መጥቀስ የማልፈልገው ከዚህ በፊት መልስ የመለስኩለት ሰባኪ አለ ኢቢኤስ ላይ ተጠርቶ። ጋዜጠኛዋ ዓለማዊ ናት። ጋዜጠኛዋ የምትጠይቀው ጥያቄ ሌላ፣ እሱ የሚመልሰው መልስ ሌላ። ለእሷ ብሎ ከአፉ የወጣው ቃላት ከመምህርነት የማይጠበቅ ከዶክተርነት የማይጠበቅ። መምህራኖቻችን ለኢንተርቪው ሲጠሩ ክብር የተሰጣቸው ስለሚመስላቸው እነሱ ለአየር ሰዓት መሸፈኛ ነው የሚጠሩት። ተከበረም አልተከበረም ታዋቂ እንዲሆን የሚፈልግ። ሚስቱን በገጀራ ከትክቶ እኮ ታዋቂ የሆነ ሰውም አለ እኮ ፖሊስና ህብረተሰብ ላይ ሚስቱን በመጥረቢያ ከትክቶ ለምንድነው እንደዚህ አርካ ሲባል እኔ ምን አውቄ እኔ እኮ በቃ ድንገት መጣብኝ ብሎ እንደዚህም ሆኖ ታዋቂ የሆነ ሰው አለ። ታዋቂ መሆን እኮ አዋቂነት አይደለም። ስለዚህ ተሳስተንም ታዋቂ እንሆናለን፣ ትክክለኛ ሆነንም ታዋቂ እንሆናለን። ለንግግሮቻችን ግን ጥንቃቄ እናደርግ። በ5 ደቂቃ ዘፈን ታዋቂ ስለሆንክ መድረክ ላይ ስትወጣ ንግግሬ በሙሉ ይወደድልኛል ብለህ እንዳታስብ። ያንን ንግግርህን ወስደው መሳለቂያ ነው የሚያደርጉ። ተወደድኩ ብለህ መድረክ ላይ የቴሌቪዥን ፕሮግራም ስትሰራ ጋዜጠኛውም ጭምር ማለት ነው። አንዳንድ በጣም ኃይለኛ ጋዜጠኞች አሉ። በጣም ተደማጭነትን አገኙ፣ ፕሮግራሙ ተወደደልኝ ብለው የሚጠይቁት ጥያቄ ራሱ በጣም አደገኛ ይሆንና በኋላ ላይ ግን ይስትና ዘብረቅ ይልና ከዛ ጋዜጠኞች ራሱ አላየችውም። እነዚህ ዜና የሚያነቡ ሰዎች ድንገት ሲያነቡ ፊደል ይሳሳታሉ አይደል? ያችን ወስደው
የሆነች ቃላት ተሳስቶ እኮ ነው እንግዲህ አስቡት። ፊደል ሊሆን ይችላል ወይም ደግሞ የቃላት የዳህጸ ልሳን ወይም ደግሞ ድንገት አፉን ይዞት ሊሆን ይችላል። ያቺ ትወሰድና ምን ትሆናለች መሰላችሁ? መሳቂያ፣ መሳለቂያ፣ መጫወቻ፣ መቀለጃ ትሆናለች። ቁም ነገርም ከሆነ እንደዛው ነው። ስለ ፖለቲካም ሲወራ ኢየሱስ ኦሮሞ ነው ብሎ መናገር፣ ኢየሱስ ክርስቶስ ዘፈን አይጠላም ብሎ መናገር፣ እነዚህ ቃላቶች እንዴት አደገኛ እንደሆኑ አስቡ ቤተሰቦች። አደገኞች ናቸው፣ ድንገት ካፍ የሚወጡ ቃላቶች። አሁን ኢየሱስ ዘፈን ይወዳል ብሎ መናገር፣ ዘፈን አይጠላም ብሎ መናገር፣ እውነት እሷ ይሄን አስባበት የተናገረችው? አይጠላም ኢየሱስ ዘፈን የሚጠላ አይመስለኝም አለች። እሷ ዘፋኝ ስለሆነች በዘፈኗ መቀጠል ስለምትፈልግ ነው ይሄን የተናገረችው። ግን ዘፋኝ መንግስተ ሰማያትን አያወርስም ነው የሚለው መጽሐፍ ቅዱስ። ግን እሷ ካፋ የወጣችው ቃላት ከየት የመጣ የምሁር ቃላት ነው? ይቺ ልጅ መጽሐፍ ቅዱስ ታውቃለች? ህይወቷን በምንድን ነው ያሳለፈችው? ከናይት ክለብ ስትሄድ ሊሆን ይችላል። ዝም ብላ እንደዚሁ ዓለማዊ ሆና የኖረች ትሆናለች። ድንገት የሆነ ሰዓት ላይ ግን ጴንጤ ሆነች ተብሎ ወይ የሆነ ኢየሱስን ተቀበለች ተብሎ ሲባል ጴንጤ በመሆኗ ኢየሱስን በመቀበሏ ብቻ ኢንተርቪው ስትደረግ ያወጣችው የዝብርቅ ቃላት ነው። ጴንጤ መሆን ኢየሱስን ተቀበለች ማለት መጽሐፍ ቅዱስ ታውቃለች ማለት ነው እንዴ? ስለዚህ ያንን ቃላት ይወስዱባችኋል። ስትናገሩ ተጠንቀቁ። በጣም በጥንቃቄ ነው ማውራት ያለባችሁ። የዝብርቅ ቃላትን ተቆጣጠሩት። በተለይ እንደዚህ እንደኔ ላይቭ የምታወሩ ሰዎች ምንም የምታዩት ነገር ከሌለና ስትነጋገሩ ስታወሩ የምታደርጓቸውን ድርጊቶች በሙሉ ተጠንቀቁባቸው። ድርጊትም ራሱ ማለት ነው። የምትናገሯቸው ንግግሮች ያስደነግጣሉ። ዘፋኞች ኢንተርቪው ሲደረጉ እግዚአብሔር ከፈቀደ በሚቀጥለው ዓመት አንድ አልበም አዘጋጅቻለሁ፣ እሱን አልበም አውጠዋለሁ፣ በጣም አሪፍ ይሆናል ይላሉ። ከዛ አልበሙ ሲወጣ ግን ራቁት የሚያስጨፍር ኮንሰርት አዘጋጅቶ ህዝቡን የሚያስጨውህ የሚያስብል ነው። በቃ ምንድን የሚያስበላ የሚያስጠጣ የሚያስጨፍር ዝሙት የሚያስፈጽም ይሆንና ግን እግዚአብሔር ከፈቀደ ተብሎ የተነገረ ቃል እንትን ነው የወጣ ካሴት ነው። እግዚአብሔር ጸጋ ሰጥቶኛል፣ እግዚአብሔር ድምፅ ሰጥቶኛል፣ ድሮ ሰንበት ተማሪ ነበርኩ ይላሉ። ድሮ እኮ ታቦትን ሸኝ ነበረ፣ ጽዋ ማህበር ውስጥ እንደዚህ ነበርኩ። የሆነ ራሳቸውን ያሬዳዊ ለማድረግ ይሞክራሉ። ድምፅ እንግዲህ የያሬድ ነው ተብሎ ስለሚገመት ወይም ደግሞ እነሱ ስለሚያስቡ የሰንበት ትምህርት ቤት አባል መሆን ማለት ድምፅ ተሞርዶ የወጣበት ቦታ ነው ብሎ ለማሰብ የሚያስችል ስለሆነ ምን ያደርጋሉ? ድሮ መዘምራን ነበርኩኝ እዛ ስለሆንኩ ይሆናል ድምፅ የተስተካከለው ምናምን ብሎ ለማለት ነው የሚናገሩት። ግን የዋህነት ነው። ይህ የመጨረሻ ዝቅጠት ነው። እኔ ሰንበት ተማሪ ነበርኩ መዘምራን ነበርኩ ማለት እግዚአብሔርንም መሳደብ ጭምር ነው። እግዚአብሔር ከፈቀደ በሚቀጥለው ሳምንት አንድ አልበም እለቃለሁ፣ እግዚአብሔር ከፈቀደ በዚህ አልበም እንደዚህ ሆነ ተጠቃሚ ይሆናል። እግዚአብሔር እንዴት ነው የሚፈቅደው? ለዳንኪራ እንዴት ይፈቅዳል? ይሄ ዝብርቅ ይባላል። ለምትናገሩት ንግግር እውቀትን ማነስም ይባላል። እና ተጠንቅቃችሁ ተናገሩ። ይህ ቤተሰብ መንፈሱ እንዴት እንደያዘው እንነጋገር። መንፈሱ ለመጀመሪያ ጊዜ የተያዘው በዘመድ ቤት ሄደው ነው። ዘመድ ጋር ሄደው የሆነ ፕሮግራም ነበር መሰለኝ። የእንትን ነው የአንዲት ሙሽራ ነበረች፣ እርጉዝ ሆና ያው ከሰርጓ በኋላ እርጉዝ ሆና ለገንፎ ተጠርተው እዛ እንትን በሚሉበት ሰዓት ሙጬ ይነሳል። ያው ሙጬ ዘሪጋ ይነሳና ሁሉም እንዳለ እዛ ቤት ውስጥ ያሉት በሙሉ ጸበል በሚረጩበት ሰዓት እንዳለ በቃ በሙሉ አንድ አይነት መንፈስ ይሆናል እና ምልክት ታሳያለች እናትየዋ። ሙጬ የተነሳው የሌላ ሰው መንፈስ ነው። ከዛ እሷን ጸበል ለመርጨት ከጎረቤት ቄስ ተጠርቶ፣ ቄስ ነበሩ አጋጣሚ እግዚአብሔር ሲረዳቸው እኚህ ቄስ መጥተው ጸበል ሲረጩ በዛውም ጎን ለጎን የእነዚህ ልጆች እናት እኚህ ባለታሪካችን ይጮሃሉ። ከዛ ታወቀ ምልክት ሲሉ ሲሰግዱ ቤት መጥተው ሲጸልዩ መንፈስ እንዳለባቸው እናትየው ሲታወቅ ሲል ወደ እውነታው መጡ። ሁሉም ላይ መንፈስ እንዳለባቸው ተረዱ። ኢቭን ባዳ የሆነችዋ የሰራተኛዋ ላይ እንኳ ራሱ በስጋ ዝምድና የማትገናኘዋ ራሱ መንፈሱ እንዳለባት ታወቀ ማለት ነው። ከዛ በኋላ ያን ቤተሰብ ተቀላቀልኩኝ። ይሄ ዛሬ ለእናንተ የነገርኳችሁን ብቻ ሳይሆን ብዙ ማላስታውሰው አሁን ሌሎች ታሪኮችን ሁሉ አንስቼ ነግሬያቸዋለሁ። ስለ ዝብርቅ መንፈስ ባህሪ እኔ ዝብርቅ ነኝ እያለን የሚጮኸው መንፈሱ የሚገርማችሁ። እንዲያውም አሁን የመላከ መንክራት ጉባኤ ሲጀምር እዛ ሄደህ ትወጣለህ ብዬ ነግሬዋለሁ። መንፈሱ ተይዟል። የሁሉም ቤተሰብ መንፈስ ተይዟል። ሁሉም ተጫጭቷል። ግን በእንትን ላይም ምንድነው ስሙ በቤተሰብ ጸሎት ላይም አዲስ የገባ መንፈስ አለ። ለምን አብረው ጸለዩ ብሎ ከጎረቤት የገባ መንፈስ አለ። ይሄው መንፈስ ራሱ እንደገና ሌላ ተጨማሪ ሰራዊት ነው የሆነባቸው።
አሁን የገባሁት አሁን ከቅርብ ጊዜ ነው የገባሁት። ለምን ሰገዱ? ለምን ጸለዩ? ለካ በመስገዳቸው በመጸለያቸው በቤት ውስጥ ሃይማኖታዊ ስርዓት በመፈጸሙ ደግሞ ሌላ የጎረቤት ምቀኛ ደግሞ አለ። ለምን? ቤት ውስጥ መተት ተቀብሮ ስለነበረ ከደላላ ጋር ተነጋግራ ሴትዮዋ ምን አድርገች አሉ። ይሄም ባለፈው ነግሬያቸዋለሁ ስለ ደላላ ስናገር። አንዳንድ ደላላዎች ምን ያደርጋሉ? በግድ ቤታችሁን እንድትሸጡ ቤቱ ላይ አይጥ የተገነዘ ወይም የሆነ ነገር ምናምን በስባሽ ነገር ይጥላሉ በውጭ በኩል እና ያንን ከወረወሩ በኋላ መንፈሱ ይገባል ቤት ውስጥ የቤት እመቤት ላይ ወይም የቤት አባወራ ላይ ያድራል። ቤቱን መሸጥ ትፈልጋላችሁ ሲባሉ አዎ ስንት ያወጣል ብሎ መደራደር እንዲጀምሩና ደላላው ለኮሚሽኑ ሰዎቹም ደግሞ ቤቱን ሸጠው የሚወጡት ለዚህ ለደላላው ስራ ሲባል ነው። አንዳንድ ደላላዎች በግድ ቤት የሚያሸጡ አሉ። ማዘር አሁን እኮ 8 ሚሊዮን ብር 7 ሚሊዮን ብር ይሸጣል እኮ ይሄ ቤት ምናምን ብለው ያደራድሯቸዋል። እና በዚህ ምክንያት ሴትዮዋ መሬቱን ሸጠው እንዲወጡ ከደላላ ጋር ተነጋግረው ያደረጉት ነገር ነው። ይሄ ነገር ደግሞ እንዲታወቅ አልተፈለገም። እኔ ኮሚሽን እሰጦታለሁ ይሄ ነገር ያድርጉና ቤቱን እንዲሸጡት ያነጋግሩልኝ ሴትዮዋን ተብላ ጎረቤትየዋ መታ ሴትዮዋ መሬቱን እንድትሸጠው ስትጨቀጭቃት የነበረች ሴትዮ ነች። አልሸጥም አልሽኛ፣ ቤቱን አልሸጥም አልሽኝ፣ እምቢ አልሽኝ፣ ወይኔ ተጋለጥኩ ይላል መንፈሱ። ምንድነህ ሲባል ቤቱን እንዲሸጥ ያደረኩኝ ነኝ። ማነሽ? እንደዚህ ስም ተናግሮ ማለት ነው። ሌላ ታሪክ ማለት ነው። ተውት፣ ይሄን ሌላ ጊዜ እመጣበታለሁ። የደላሎች ታሪክ ከባድ ነው። እግዚአብሔር ልቦና ይስጣቸው። እግዚአብሔርን የሚከተሉ ደላሎችና የእግዚአብሔርን ጊዜ የሚጠብቁ ደላሎች በጣም ጥቂት ናቸው። በጣም ጥቂት። በጣም እግዚአብሔር እንግዲህ ልቦና ይስጥ። ይሄ ሁሉ መንፈስ ተያዘ። ከዛ እግዚአብሔር ይገስጸው። መንፈሱ ግማሹ ሄጃለሁ አለ፣ ግማሹ እስካሁን እየተቀጣ ያለ መንፈስ አለ። ግን የዝብርቅ መንፈስ ተይዞ አንደበታችን እስከሚስተካከል ድረስ አንተ አትሄድም ተብሎ ተይዟል። እስካሁን ድረስ እንግዲህ ወደ ስንት ጊዜ ሆናቸው? ወደ 7 ወር 6 ወር ሆናቸው። ያው ሰላም ነው። አይዘባርቁም። ቢዘባርቁም ይስቃሉ፣ ወዲያው ይነቃሉ። እቺ ነገር ዝብርቅ ትሆን ይላሉ። የሆነ የሚገባቸው ነገር አለና ባህሪ ከተጋራ ማለት ጸባይ ከተጋራ ከተስተካከለ አንደበት ከተስተካከለ በኋላ ነው የምትሄደው ስለተባለ አሁንም ድረስ ሸኘኝ እያለ የሚደውል መንፈስ አለ። ሸኘኝ እባክህን ሸኘኝ ይላል። ግን ታሰር በቃ እነሱ ሲፈቅዱልን ነው የምትሸኘው ብለን ያው ተይዟል። እስካሁን ይደውላል ሸኘኝ ብሎ፣ ግን በፍጹም እኔ እነሱ ሲባረኩ ማየት አልፈልግም፣ ግንባር ላይ ታሰር ብለውኛል። በቃ በነገራችን ላይ ግንባር ላይ ታሰር የሚባለው ለምን እንደሆነ ገብቷቸዋል። ስትሰግዱ የድርሳነ ሚካኤልም ሆነ የዘወትር ጸሎት መጽሐፍ በግንባራችሁ ስትነኩት እንዲቃጠል ነው። ሁለተኛ ስትበሉ፣ ስትጠጡ፣ ስትለብሱ፣ ደግሞ ስትቀበሉ፣ መልካም ቦታ ስትሄዱ መንፈሱ ያበላሽ ስለነበረ አሁን ግን ምንም ማበላሸት ስለማይችል እያየ እርር ትክን ይላል። ስትባረኩ እያየ ጸጥ፣ ወይኔ ስትበሉ፣ ወይኔ ድሮ እኮ አብሬ በላ ነበር ይላል። ስትጠጡ አብሬ ጠጣ ነበረ፣ ስትለብሱ አብሬ እኮ እንደዚህ ሆን ነበር እያለ እየተቆጨ ነው ዝም ብሎ የሚቀመጠው እና በደንብ ካረረ ከተቃጠለ በኋላ ነው የሚሄደው። የታሰረ መንፈስ ደግሞ አይፈታም። ሌላ መንፈስ መጥቶ ሰራዊት ካልሆነ በስተቀር እግዚአብሔር ካሰረ ሰው አይፈታውም፣ አጋንንትም አይፈታውም፣ መላእክትም አይፈቱትም። ተፈታ ተብሎ የሚሄድ መንፈስ የለም። እሱን የሚመስል ሌላ መንፈስ ይመጣል። ታደሰብኝ የሚባለውም ይሄ ነው። መንፈስ አሳደሱብኝ የሚባለው ሂድና ቤት ውስጥ ያለውን ዕቃ ፍጅ ተብሎ የተላከ መንፈስ ካለ ሲያዝ ሲሸኝ አሁንም ሲላክ ሲያዝ ሲሸኝ አሁንም ሲላክ ራሱ መንፈሱ ስለሆነ የሚመጣው አልሄድኩም አለሁኝ ይላል። አለሁኝ የሚለው ግን መንፈሱ ሳይሆን ዓላማው ነው፣ የተላከበት ዓላማው ነው አለሁኝ የሚለው። ያው ያንን ማሊያ ለብሶ ስለሚመጣ ሂድ ዕቃውን ፍጅ ተብሎ ስለሚመጣ ማለት ነው። ቤተሰቡ የሚጸልይ ከሆነ መንፈሱ ሲላክ አሁንም ሲሸኝ ጎረቤት ነው እንግዲህ የዕቃ ቅናት ሊኖር ይችላል። ለምን ዕቃ ገዙ፣ ለምን አማረባቸው ብሎ እሳት አንድ ተብሎ የሚላክም እኮ መንፈስ አለ። እሳት ልቀቅባቸው ይባላል። ግን ያ መንፈስ በትክክል ሲላክ እየተሸኘ ከነበረ ተመሳሳይ ማሊያ ያላቸው መናፍስቶች ስለሆነ የሚላኩት ታድሶ ስለሚመጣ አለሁኝ ይላል። አለሁኝ የሚለው የሄደው መንፈስ ሳይሆን ተመልሶ የሚመጣው ያኛው አዲስ የመጣው የሄደውን መንፈስ ዓላማ ይዞ ስለሆነ የሚቀመጠው አለሁ ይላል። ዓላማው ነው አለሁ የሚለው። አስተውሉ። እንዲህ ባለ ሁኔታ መናፍስቶችን ቤት ውስጥ ያሉት መናፍስቶች በሙሉ አስረዋቸው እየገሰጿቸውን ያሉት መታደል ነው። ይሄ በቤተሰብ ውስጥ የማይቆርብ የለም። የቤት ሰራተኛዋ ራሱ ትቆርባለች። እነሱ ሲቆርቡ እሷ ታስተናግዳለች፣ እሷ ስትቆርብ እነሱ ያስተናግዷታል። ሴትዮዋ ደስተኛ ናቸው። ያቺ ሴትዮ ጋር ሄደው ይንገሯት፣ 30 ዓመት ሙሉ ምን እንደጎዳች ይንገሯት ብያቸው የተፈጠረው ልንገራችሁ። ሴትዮዋ በሕይወት አለች፣ ግን 4 ልጆቿን ቀብራለች።
ይቺ ከ30 ዓመት ከ20 ዓመት በፊት መተት ያደረገችው ሴትዮ ማለት ነው። ልጆቹ ሳይወለዱ በፊት ሄዳ አስታውሽኝ አለቻት። አዎ አርጅተሻል ተባባሉ። ያደረግሽብኝን ነገር ግን ታውቂያለሽ አለቻት። ወዲያውኑ አንገቷን የደፋችው። እኔማ ስልጣን ካገኘው በኋላም ተጨማሪ ስልጣን ለማግኘት በጣም ብዙ ሰራተኞችን ከአንቺ በኋላ አስወጥቼ እኔ ስልጣን ባገኘው ቁጥር ልጆቼን እየገደልኩኝ ይኸው 4 ልጆች ቀበርኩኝ፣ 1 ልጅ ነው የቀረኝ አለች ሴትዮዋ። እሱም ውጭ ሀገር ያሉ ከኔ ጋር አይኖርም፣ ብቸኛ ነኝ አለች። ፀጉሯ ብን ብሏል። ፎቶዋን ብታዩት በጣም ያስቃል። በቃ በጣም የምታሳዝን ሴትዮ ሆናለች። ከስንት ዓመት በኋላ ማለት ነው። የመተቱ ስራ ነው፣ ውጤት ነው፣ የእጃችን ውጤት ነው። እና አንቺ የላክሽብኝ መንፈስ ወደ ልጆቼ ተሻግሮ የሰራብንን ነገር ልንገርሽ ብላ ነግራታለች። ዛሬ ምን የትምህርቱን እንደምለቀው ስለነገርኳቸው ታውቃለች። በስነ ስርዓቱ ትሰማለች። የእሷን ታሪክ ነው የምትሰማው። ወስጄ ሁሉ በፍላሽ ሰጣታለሁ ብላለች ትምህርቱን። ይሄ ነው ጠላትን ማሸነፍ ማለት። ጠላት ሰው አይደለም፣ መናፍስት ናቸው። ሰዎችን ማቅረብ፣ ጠላትን ማባረር ማለት ይሄ ነው። ሂጂ አልኳት፣ ሄደች። ታረቂያት ነው ያልኳት። ምክንያቱም ቆራቢ ናታ። ቆራቢ ከሆናችሁ ከማንም ሰው ጋር ቂመኛ መሆን የለባችሁ። ወዳችሁ ፈቅዳችሁ ይቅርታ ማለት ባታጠፉም ጭምር ማለት ነው። ጥፋተኛ ተብላችሁም እንኳን ሳታጠፉ ይቅርታ ማለትን መለማመድ አለባችሁ። ሌሎቻችሁ ደግሞ ቆራቢ አይሰደብም፣ ቆራቢ አይገላመጥም፣ ቆራቢ አይታማም፣ አይተችም። ቆራቢ ያማችሁ፣ የሰደባችሁ፣ የተቻችሁ፣ ቆራቢን የዘለፋችሁ በቆረብ እንደዚህ ከሆነ ያላችሁ ክርስቶስን ከቸነከሩት እኩል ነው የምትቆጠሩት። ያ ሰው ስለተናገረው ነገር ይጠየቃል። እናንተ ግን ያንን ሰው ሄዳችሁ ይቅርታ ማለት አለባችሁ። ይቅርታ ስትሉ ክርስቶስንም ጭምር ነው ይቅርታ የምትሉት። ይሄን አስተካክሉ። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። መንፈሱ የመተት መንፈስ ነው፣ የዝብርቅ መንፈስ። ግን የዝብርቅ መንፈሱን የሚመራው ደግሞ ማን ነው? የዛሩ መንፈስ ነው። ይሄ ነው፣ ሌላ ነገር የለውም። የዛሩ መንፈስ ሁልጊዜ እንዲያልፍልን የማይፈልግ ከሆነ እንዲያልፍልን የማይፈልገው መንፈስ ሌላ ሰራዊት ሲጨምር እንደዚህ እንዳሁኑ ይከመቻቻሉ። ከዛም ይመጣሉ። የዛር መንፈስ ባህሪ ላይ የመቀመጥ አቅም አለው። ጸባይ ላይ የመቀመጥ አቅም አለው። የመዋረስ አቅም አለው። እድልን የመዝጋት አቅም አለው። አንዲት አይነ ጥላ ለምሳሌ እኔ ውስጥ ያለች አይነ ጥላ እንዳገባ አትፈልግም። እኔ ለምሳሌ ሴቶች ሲቀርቡኝ ይሸቱኝ ነበር ብያቸዋለሁ። እንግዲህ ምንም ገላሽን ታጠቢ ብዬ የነገርኳት ሴት አረ እኔ አሁን ሻወር ተጠቤን የመጣሁት በእናትህ አንተ ራስህ ከፈለግ ታጠብ ባል ነበረ እና ይደነግጣለሁ። በጣም ነው እናቴና እህቶቼ ነው የማይሸቱኝ። ይሄ ለእኔ ለሰው አልናገረውም፣ ይከብደኝ ነበረ። አንዳንዴ ሹልክ ብሎ ነው ድንገት የምናገረውና ስናገርም እኔን የሚያሳፍር ነው የሚሆንብኝ። የአይነ ጥላዋ መንፈስ እንዳገባ አትፈልግም። ኢቭን ለሴቶች ያለኝ አመለካከት እንዲበላሽ የኔ የምላቸውን ሰዎች ከነሱ የማልጠብቀውን ነገር እኔ ላይ ሊያደርግ ይችላል። ሌላ ሴት ደግሞ መስተፋቅር ትልክብኛለች። ያቺ መስተፋቅር የምትልክብኝ ሴት የላከችው መንፈስ አጋባ የተባለ መንፈስ ስለሆነ እዚህ ያለችው አታግባ ነው የምትለው። የመጣው መንፈስ ደግሞ አጋባ ነው። መንፈሶቹ ይጣላሉ ወይስ ይታረቃሉ? አይጣሉም፣ ይስማማሉ። ለአይነ ጥላዋ ይሄ የመጣው መስተፋቅር ሰራዊት ነው የሚሆንላት። ችግር የለውም፣ ናግባ እናጋባቸውና ከዛ ከ6 ወር በኋላ ወይ ከ1 ዓመት በኋላ እናፋታቸዋለን። አንተ ደግሞ የኔ ሰራዊት ትሆናለህ። ይቀላቀላል፣ በቃ ይገባል፣ ቁጭ ይመቻቻል ማለት ነው። እኔ ልጅ ስወልድ ድንገት ልጅ ስወልድ ይሄ መስተፋቅር ሆኖ የገባው መንፈስ ወደ ልጄ ሲሄድ ዛር ሆኖ ነው የሚያልፈው። ስለዚህ መናፍስቶች ወደኛ ውስጥ ሲገቡ ከሰው የመጡ ከሆኑ ያንን ሰው ባህሪ ይዘው ነው የሚመጡት። ዘባራቂ ከሆነ ዝብርቅ መንፈስ። አይነ ጥላዋም ደግሞ እኛ ውስጥ ስትቀመጥ በትክክል እንዳገባ የማትፈልግ ከሆነ የምቀርባቸውን ሴቶች ምን ታደርጋለች ማለት ነው? ወይ እነሱ ወይ እኔ ዘባራቂ እንሆናለን። የሚያስገምት ባህሪ ማለት ነው። ወይ እኔ በቃ እኔ ነኝ ልዘባርቅ የምችለው በዛት እኔ ውስጥ ያለ መንፈስ ከሆነ በቃ ዝብርቅ የማይሆን ነገር ወይ ቁጡ የሚያሰኝ ወይም ደግሞ ልግምተኛ ሊሆን ይችላለሁ፣ ወይም ደግሞ የማይጠይቅ ጥያቄ ልጠይቅ እችላለሁ። ያ ሴቷን ያሸሻል፣ ወይም ሴቷ ላይ ካለ ደግሞ ወንዱን ያሸሸዋል። ይሄ የዝብርቅ መንፈስ ባህሪው ይገለባበጣል። እንደምኑ እንደ ፍላጎቶቻችሁ ማግባት ስትፈልጉ እንዳታገቡ፣ አላገባም ስትሉ ደግሞ በቃ እኔ መመንኮስ እፈልጋለሁ ብላችሁ ደግሞ መንኩስና ሕይወትን ስትለማመዱ፣ ወይም ደግሞ በቃ እኔ እንዲያውም በቃ ይሄ ነገር አስጠልቶኛል ስትሉ ደግሞ እንዲያምራችሁ ለማድረግ ይሞክራል። በሰው ላይ አድሮ ነው ግን የሚመጣው እና ድንገት ዘብረቅ የምታደርጉት ተቃራኒውን ነገር ነው ማለት ነው።
ስለዚህ መንፈሱ ይሄ ነው ተብሎ ሳይጠቀስ ዛር ነው ብለን ነው የምንጠቅሰው። ዛሩ ግን በሚሰበስባቸው መተቶችና በሚሰበስባቸው ልክፍቶች እንዘባርቃለን። ድንገት ከመስሪያ ቤት ወደ ቤት እየመጣን ዞር ብለን 1 2 3 ቢራ ወይም ድራፍት ወይም አረቄ እኮ አድርገን እንገባለን። ይሄ ዝብርቅ ይባላል። ድንገተኛ ነገር ነው። ድንገት እየመጣን መንገድ ላይ ቡቲክ ላይ ልብሶች እናያለን። አለን ልብስ፣ ብሩ ግን እንዲባክን ስለተፈለገ ገብተን በቃ ልብሱ ስለሚያምር ብቻ አውጥተን ገዝተን እንገባለን። ልብሱ ይቀመጣል። በዛች ድንገተኛ የሆነች ቅጽበታዊ በሆነች የዝብረቃ አስተሳሰብ ልብሱን ስላየነው ብቻ ወጪ እናወጣለን። ልብሱን ሌላ ሰው መጥቶ ወይ ይለብሷል፣ ወይ እናንተ ስትለብሱት ወይ የሆነ ነገር ይሆናል፣ ይቀደዳል፣ ምናምን ይሆናል። ወይ አያምርባችሁም፣ ወይ ደግሞ አትለብሱትም። የሚፈለገው ገንዘቡን ማባከል። ይሄም ራሱ ዝብርቅ ነው። ድንገተኛ ያልተፈለጉ ሀሳቦችን ማምጣት፣ አንፕሮግራምድ መሆን፣ ከፕሮግራም ውጭ የሆኑ ነገሮችን መግዛት። ቤት ውስጥ ተቸግሮ ሰው ሽሮ እየበላ ወይም ደግሞ በጣም አደገኛ የሆነ ኑሮ በችግር ውስጥ እየኖረ ከባድ የሆነ ወጪ ያወጣል። ለልጄ ምርቃት፣ ለልጄ ሰርግ፣ ለእንትን ተብሎ ለድግስ ለምናምን ተብሎ ከባድ ወጪ ማውጣት ድንገተኛ። ከዛ በኋላ ዕዳ በዕዳ መሆን፣ ለፉክክር ተብሎ በጉርብትና ለፉክክር ተብሎ ራሱ ከማናንሽ አይነት ነገር አለ አይደል? እኔም አለኝ አይነት ነገር። ያቺኛዋ ሴትዮ ቴሌቪዥን ስገዛ ያለ ፕሮግራም ሌላ ከሷ የሚበልጥ ወደ 40 ምናምን ኢንች ቴሌቪዥን ገዝቶ ቁጭ ማድረግ፣ ከዛ ድምፁን ጭምር አድርጎ ቁጭ ብሎ መፎካከር። ወጪው እኮ ድንገተኛ ወጪ ነው። እሷ ስለገዛች ነው እንጂ አልታሰበም። ይሄ ዝብርቅ ይባላል። መቼም ብዙ ነገር ዘርዝር ይላቸዋለሁ። እግዚአብሔር ልቦና ይስጠን። ምንም አይነት የመጽሐፍ ቅዱስ ጥቅስ ሳንጠቅስ እንዲህ ከተማማርን፣ ብጠቅሰው ደግሞ ሰዓቱ ይሄዳል። በጣም ረጅም ሰዓት ነው እና ምናልባት ረጅም ጊዜ የሬዲዮ ፕሮግራሙ ላይ ስንጀምር የዩቲዩብ ሬዲዮ ልጀምር ስለሆነ ብያቸዋለሁ። እያመቻቸው ነው። አንዳንድ ነገሮች ስላልተስተካከሉ ነው። እዛ ላይ በሰፊው እናንተ ጋር ደውላችሁ እኔ ጋር ሀሳቦችን የምናንሸራሽርበት ፕሮግራም እንጀምራለን። እንድትደውሉ አድርጌ ላይቭ ቀጥታ ጥያቄዎቻችሁን እየጠየቃችሁ እንድንወያይ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። ይቆየን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና፣ በጎ ታማኝነት። ያንተ ፈቃድ ይሁን ብሎ ነው መጽናናት። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና፣ በጎ ታማኝነት። ያንተ ፈቃድ ይሁን ብሎ ነው መጽናናት። ችግር ደርሶ ሐዘን ቢገጥመንም ለበጎ ነው ከማለት አናርፍም። ጠላት ቢኖር ከውጭም ከውስጥም እርሱ ያውቃል ጌታ መድኃኔዓለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና፣ በጎ ታማኝነት። ያንተ ፈቃድ ይሁን ብሎ ነው መጽናናት። የሱ መንገድ እንደኛ አይደለም፣ ጌታ ያለው በፍጹም አይቀርም። የእኛ ምኞት የሥጋ ብቻ ነው፣ የእግዚአብሔር ግን ዘላለማዊ ነው።
እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና በጎ ታማኝነት ያንተ ፈቃድ ይሁን ብሎ ነው መጽናናት። በፈተና በጭንቀት ጊዜያችን ማዳን ያውቃል ቅዱስ አምላካችን። ቢሳካልን ባይሳካልንም ለምስጋናው አፋችን ዝም አይልም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና በጎ ታማኝነት ያንተ ፈቃድ ይሁን ብሎ ነው መጽናናት። አንፈራም ሥጋን የሚገሉ ነፍሳችንን ይዟታል ልዑሉ። መንገዳችን ሥራችንም ሁሉ በወንጌሉ የታጠረ ቃሉ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና በጎ ታማኝነት ያንተ ፈቃድ ይሁን ብሎ ነው መጽናናት። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይህ ነው ክርስትና በጎ ታማኝነት ያንተ ፈቃድ ይሁን ብሎ ነው